ይሄን እየሰማ የለ ስናይፐሩን ይዞ ሊወጣ ነበር። እኔ ለምን የመለስኩት እንዴት እንደሚጣላቸው በቃል ይፈልጋል። ፍቀዱልን ማሜ ይላል እኮ አባቴ። አባት ሰውዬ በጣም ከባድ ሂሳብ መተሳሰብ ይፈልጋል። ትግራይ ኤርትራን አይለቅም ነኝ። ኤርትራ ላይ አስመራን ቤተ መንግስትን ይዘው ከፈለጉ በኤርትራ ማሊያ፣ ከፈለጉ በብርጌና መዶ፣ ከፈለጉ በትግራይ በሶስቱም ሂደው አስመራን ማስተዳደር ነው የሚፈልጉት። እመነኝ። ገባ? ለምን ታውቃለህ? ኢትዮጵያን የፈጠረው የአክሱማዊ ንጉሰ ነገስት ንጉስ የንጉስ ዘር ትክክለኛ። አሁን እኮ ይሄ የኛዎቹ እነዚህ ሶዳ ምንላቸው ማለት ነው፣ ፋኑቲ ማለት ነው። ይሄ ንጉስ ዘር ምናምን ቦፍ የለም እኮ። ኦሪጂናሉ የንጉስ ዘር እኮ ኢትዮጵያ ትክክለኛው እኮ ትግራይ ነው። በኦሪጂናል በኪንግ ኢትዮጵያን ያስተዳደረ በስነ ስርዓት ግዕዝን የቀረጸ ብራናን የዳመጠ በትክክለኛ። ኤርትራ ምን ለየው ታዲያ? ከትግራይ ጋር እኮ አንድ ዘር ናቸው። በጣም ጥሩ። የሆነ ሰዓት ላይ የሆነ ልክ ያልሆነ ነገር አለ። ለዛ ነው እኮ አሁን ትግራዮች ትልቁ የሚፈልጉት አሁን በቀደም መጥቶ ምናምን ስለተጣሉ አይደለም። በጣም ብዙ ዘመዶቻቸው የዘር ሀረጋቸው እዛ ነው ያለው፣ ኤርትራ ነው ያለው። ገባክ? 70% እኮ የትግራይ ችግር ምን አይነት ስም ላይ ያወጣህላቸው ፋኖች? ሶዳን ያልከው ሶዳ? አዎ። እና ሶድስማኝ እና ትግራይ ዘመዶቹ ተለያይተው እመነኝ፣ ትግራይ የሚባለውን ከምድረ ገጽ ታጠፋለህ እንጂ አስመራን ሳይጠቀልል አይኖሩም። እመነኝ። ትልቁ ከኢትዮጵያ ጋር ደግሞ ተጋሩ የሆነ መሳብ የሚፈልገው ካርድ አለ። ትግራይ ይጠቀልላል። እመነኝ፣ ኢትዮጵያን ፈርቶ ነው እንጂ ምንድን ነው የሚፈልገው? ከኢትዮጵያም የሆነ እዛ ነዳጅም ምንም የሆነ ማዕድናት አሉ። ገባክ? ያቺን ምናምን ነገር ይዞ መገንጠል፣ ታላቋን ትግራይ መስርቶ መገንጠል ነው የሚፈልገው። ከዛ በኋላ ተጋሩም አስመራን ቤተ መንግስት ከያዘ ለኢትዮጵያ ወደብ እየሸጠ ምኑን ካልኩሌት አድርጎ ሰርቶታል። ይሄ ደግሞ የኢትዮጵያ ሕዝብ አይቀበልም። ለምን? አድዋ ላይ ሂዶ አንድ ቦታ ላይ ብሔር ብሔረሰብ ሙስሊም ክርስቲያኑ አልቋል። ገባክ? አይለቅም። በተለይ አማራው አይለቅም። እና ስለዚህ ምንድን ነው ያለው ቻንስ? አሁን ትግራይ አንድ ካልኩሌት ብቻ ነው የሚቀረው። እሱም ከኢትዮጵያ ጋር ፒስ መሆን ገባ? ግዴታ መሆንም አለበት። ሆኖ አለ ገባ? በጉልበትም ቢሆኑ እና ስለዚህ አሁን ፖለቲካቸውን ወዴት አድርገዋል? አስመራ ላይ አድርገዋል። በቃ ሰርጎ ገብቷል እኮ እንዳለ መከላከያ ውስጥ አለ፣ ትግራይ ምን ውስጥ አለ፣ ደህንነት ውስጥ ምን ውስጥ። እመነኝ፣ አንድ ፊሽካ ነው የሚጠብቁት። እኔ ለምንድን ነው እንደዚህ በእኔ ደረጃ ግን አሁን አንተ የምትለው ግን አይደለም። በብዛት እኔ የምሰማው ግን የትግራይ ልጆች የምሰማው በጣም ቂም ያላቸው ከኤርትራ ይልቅ ብልጽግና ላይ ነው ብዙዎች። ሁለቱንም ይጠላሉ፣ በድለውናል ይላሉ። ኤርትራንም ግን ኤርትራ ጋር ለስለስ ነው የሚሉት። እኔ የሰማሁትን ነው የምነግርህ። በጣም ከፍተኛ ቂም የያዙ ብልጽግና ሊገዙ ይፈልጋሉ። ኤርትራንን መጨበጥ ይፈልጋሉ። አቡጊዳ የትግራይ ሰው ነው ሲንስማው አቡጊዳ ጨረስልን። ብርጌና አህመዱ የሚባለው እኮ ሙሉ የትግራይ ልጆች ናቸው እኮ ተቃዋሚ ሆኖ የተደራጁ ጀግኖች። አስመራ ላይ ታርጌት እንዳደረጉ ማሜ ትንሽ አግዛለሁ ለአንተ ማሜ ስለማገዝህ ተው። እንዴት መሰለችው? እኔ እኮ በጣም ግራ የሚገባን አንተ አሁን የአጋዚያን ሜንታሊቲ አለብህ። አጋዚያን ምናምን ትላለህ ብዙ ጊዜ እሰማሃለሁ እና አንቲ አጋዚያን ደግሞ ሻቢያ የሚባል የአረብ ቡችላ ነው ዋና ነገር ማለት ነው። አሁን በኢትዮጵያ ታሪክ ሲወጋ ከአረቦቹ ነው ኃይለ ሥላሴ ሲያደማ፣ ደርግ ሲያደማ፣ ኢትዮጵያም እንደዚህ የምትበታተን የሚሰራ የሻቢያ ቡችላ ነው፣ የአረብ ቡችላ ነው። አሁን ከአንተ አስተሳሰብ ከአጋዚያን አስተሳሰብ በጣም ክላሽ ያደርጋል። የዛ ሞር ወደ አረብ አስተሳሰብ ነው የሚያደላ የሻቢያ ታነባለህ አንተ እንዴት እዚህ ደረጃ እንደደረሰ፣ ኢጅፕቶች እንዴት እንዳገዙት፣ አልጄሪያዎች፣ ሶሪያዎች ኤቭሪቲንግ እዛ አረብ ሀገሮች አረቡን ዓለም እኮ መተው አንችልም። አቡጊዳ አይደል? አረቡ ዓለም እኮ ወደ ዓለም በደንብ ኢንቴግሬት ሳውዲ አረቢያ እንዴት እየመጣች እንደሆነ ወደ ዓለም ፖለቲካ። ዱባይ፣ ዩናይትድ አረብ ኤሚሬት ዛሬ የኢትዮጵያ ሀብታም ሚዝናናው ዱባይ ነው። አረብ እንደ ድሮ ዳር ምናምን አይሶሌትድ የሆነ እኮ አይደለም። አረብን እንደ ድሮ አባቶቻችን እንደ ጥላት ምናምን አድርገን አረብ ጋር መቀራረብ መቻል አለብን እኮ። ይሄም እነሱ ግን ማለት ነው ኢትዮጵያ ያላቸው እይታ ከአንተ ጋር በጣም የተጻረረ ነው። አንተ አሁን አጋዚያን ሜንታሊቲ የአበሻ ሜንታሊቲ ምናምን ያለ አላ ይሄ ነገር ነው እነሱ የሚዋጉ። አንተ ወደ ባህር
ለአበሻ እኔ ለአበሻ በጣም ከአረቡ ይልቅ በጣም ጠላት ኦሮሞማ ነው። ኦሮሞማ ነው። ሴሞች ማስራቸው አረብ ነው ያለው። ኦሮሞማ ነው። ጠላቶች ናቸው የግዕዝ ምናምን ያለው። አረቦቹ አረብ በሩቅ እንኳን ዘመዳችን ናቸው። ባይዘው አረቦቹ ሴሞች ናቸው እኮ እንደው በሩቅ ብትሄድ ዝም ብለህ የጊዜው ዝም ብለህ ለክርክር ሳይሆን አንተ የአንተ ስታንድ አውቀዋለህ በደንብ አድርጊ። ኖ ሲሪየስሊ ሃይማኖታዊ ነገር ከመጣ ልክ ነህ። አረብ አሁን እስላማይዝ አደርጋለሁ ምናምን ካላው ግን አረብ ራሱ ክርስቲያን አረቦች አሉ እንዳለ አጋዚያን የሚባል አንተ አጋዚያን እንዳለ የዛ የአረብ ሜንታሊቲ ነው ማለት አጋዚያን በክርስቲያን አይደለም እያየሁ እዛ የአንተ ሲቪላይዜሽን አይቀበሉትም። which means ለዛ ነው ሻዕቢያ ሲያግዙት የነበረ ለዛ ነው ኃይለሥላሴ እንቅልፍ ያሳጡት ነገር ኢትዮጵያ ክርስቲያን ላንድ ናት ብሎ ስለሚያምኑ ነው እንጂ አረቦቹ ድሮ የነበራቸው ነገር አሁን ተቀይሮ አሁንም እንደዛ ነው። ገማል አብደል ናስር ምናምን ነበር ፓናረቢዝም ምናምን የሚባል ነበር። አሁን ፓናረቢዝም ራሱ የለም። ባይዘወይ ብዙ ነገሮች ተቀይረዋል። ሀሳቤ ግን ጨርስ በጣም ክላስ እናደርጋለን በዚህ ጉዳይ አንተ ኦኬ ለክርክር ሊሆን ይችላል እንጂ ስቲል በዛ መንገድ ነው ለክርክር አይደለም። ነገር ችግር የለውም ቀጥል። ኤኒዌይ ግን ከአንተ አስተሳሰብ የሻዕቢያ አስተሳሰብ በጭራሽ የሰማይና የምድር ልዩነት ነው ያለው እነሱ ትደግ ማለት ነው። ኤኒዌይ ግን ወደ ዋና ፖለቲካ ሳወራ በቪዲዮ ግባ። ምን የሚያሳፍር ነገር አለ? በቪዲዮ ግባ። በቪዲዮ ግባ። በቪዲዮ ስማ ትግራዋይ ስለ ሻዕቢያ የምታወራ ሀሳቤ ልጨርስ። አታደፍርስማ ዝም ብለህ ዮኒ አንተ የብልጽግና ቂጣጣቢ ዝም በል ፕሊስ። በልማ አሁን ተወስደውን ተው እናንተ ዝም ብለህ አዳምጥ በእናትህ። አንተ በቪዲዮ ክፈት። ትግራዋይ ካሁን ቪዲዮ ክፈት ፕሊስ። ልሽም ትግራዋይ ያንተ ዜጋ ካላከበርክ ማንም አያከብርም። መጀመሪያ ያንተ ዜጋ እሺ። እነሱ የጊዜ የተከራከሩ ቹቹ ስርዓት አስይዘውና እናውራ፣ በስነ ስርዓት እናውራ። ለምን ሻዕቢያውን ለምን ስርዓት አታስይዘው? ኦኬ ቹቹ አንድ ነገር ማወቅ ያለብህ እነሱ መንከራተት ነው። አሁን እኛን ወዶ አይደለም በኦሮሞ በአማራ ሁላችን በየተራ እኛም ማባላት ነው። የኤርትራ ፖለቲክስ የኤርትራ እንዳለ ኢትዮጵያ ላይ ፓራሳይት ነው። ኢትዮጵያ ላይ ተጠግቶ የሚኖር ፖለቲክስና ኢኮኖሚ ያላቸው ኢትዮጵያ ስታድግ ወይ ደግሞ ኢትዮጵያ የሆነ ስትቀየር እነሱ ስጋት ውስጥ ነው የሚኖሩ። ለዛ ነው እኛ እያባሉ መኖር የሚፈልጉ። ስለዚህ እኛ ቆም ብለን መስራት አንተን ልጠይቅህ። አሁን እኮ ችግሩ አቡጊዳ መጠየቅም አትፈልግም። አሁን ኢትዮጵያ የሚባል ሀገር አለ ብለን የምታስበው ኢትዮጵያ እኛ ሀገር አለ ግን ችግሩ ግን የነሱ ነው። ማስተካከል እንችላለን ማለት እንዴት አልገባኝም። ኦኬ አንተ እኮ አሁን ሻዕቢያ እኮ ለኦሮሚያ ሲያግዝ ነበር፣ ለአማራም ያገዘ ነው ድሮም። አሁን ማለት ነው እኔ ሳድግ አንተ ትግርኛ በጣም የምታውቅ ከሆነ ማለት ነው አህያ የሚል ትምህርት ያስተማሩን እነሱ ናቸው። ለምን ለአማራ ማለት ነው። አዎ ግን ይኸውልህ የድሮ ነገር እኔ እያመጣ ቤዛለው ማወቅ መቻል አለብህ። እኔ ሀሳብ ልጨርስ። እኔ በትግርኛ አህያ የማውቀው በእነሱ ቲቪ ነው የማውቀው። እኔ የእነሱ ኢንዲፔንደንት ዴት ማየት ትችላለህ። የእነሱ ኢንዲፔንደንት በየዓመቱ ኢንዲፔንደንት ዴት እንደሚከበር ላስወጣቸው በእነንትና ይሆናሉ እነ ቾምቤ ቆስቴ ብሎክ አደረጉኝ በዛኛው አካውንት። ሙዱን የሻዕቢያ ሙድ ነው። ሞዴሬተር ስጠኝ ይልሃል። ከዛ ሻዕቢያን ጠንቅቄያለሁ። ቆይ ንገረው። ቆይ በዛኛው አካውንት እየሰማኝ ከሆነ ማለት ነው አንተ እየሰማኝ ከሆነ ዩቱብ ላይ ሂደህ ፕሊስ ጨርስ። አሁን ማለት ነው እኔ ወደ ፖለቲካው ሳወራ ግን ፖለቲካው ስናወራ እኛ ታክቲካል ነው የሚጠቆምብን። ዛሬ ከአብይ አህመድ ስለተጋጩ የትግራይ አሁን እኔ ከማንም ከኢስት አፍሪካ አንቲ ትግራይ የኤርትራ ፖለቲክስ ነው። አንቲ ትግራይ ሁሌ ቀን ማለት ነው የራሱ የሆነ እዚህ ላይ ዲቴይል ማውራት እችላለሁ ለምን አንቲ ትግራይ እንደሆነ። እኛ በጭራሽ ሊወድን አይችሉም። ኢቭን አማራም
ትግራይ ነው። በጭራሽ ሊወዱ አይችሉም። አሁን ግን የእነሱ ስጋት ስላላቸው በእኛ ደም ነው መኖር የሚፈልጉ። በአማራ ደም፣ በትግራይ ደም፣ በኦሮሞ ደም መኖር ነው የሚፈልጉ። ስለዚህ እኛ ቆም ብለን መስራት ይችላል። ስንቴ ነው የምንሸወደው ነው የኔ ስንቴ ነው የምንሸወደው? አሁን ማለት ፌር አይሆንም። ግን አቡጌዳ ሌሎቻችሁ ማለት የራሳችንን ችግር ኤርትራ ላይ መዘፍዘፍ ኢስና ፌር ሆነስትሊ ምን ታሪክ አስታወሰኝ። ቆይ አንዴ አቡጌዳ ትልቅ ፐርሰንት የሚይዘው እዛ ነው። ቆይ ሚውት አድርግ ፕሊዝ። አንዳንዴ እኔም እንዳወራ ፍቀዱ። የኔ ቤት እኮ የሆነ ጊዜ አንደኛው ምን ሆነ፣ ቤቱ ውስጥ ሚስቱን ይደበድባል፣ ሚስቱን ያሰቃያል፣ ብዙ ችግር፣ ልጆቹንም በደንብ አያኖርም ምናምንና ሁልጊዜ ግን ብሌም የሚያደርገው ጎረቤቱን የመንግስቱን ኖ። ቤቱ ውስጥ መጀመሪያ ህዝብህን አቢዩዝ ማድረግ አቁም። የአማራን ህዝብ መግደል አቁም። የትግራይን ህዝብ ሲጅ ማድረግ አቁም። የጉራጌን ህዝብ ማደህየት አቁም። ይህንን እኛና እነሱ የሚል ፖለቲካ አቁም። ዩክዱት አይደል? ስልጣኑ በአንተ ነው፣ ቤት ውስጥ ነው። ሂደት ተሻግረ ለብቻው ሀገር ሆና ያለችን ኤርትራ ይህ ሁሉ ችግር የምታመጣብን እሷ ናት። የዘር ፖለቲካ ያደረገችብን ከሞን ኤርትራ ምንም ለብቻው ነው ያለችው። ስልጣኑ እጅ ላይ ነው ያለው። ምንም ሴንስ የሚሰጥ ነገር አለ የምትናገሩት? አቡጊዳ ቹቹ ማሜ ሁላችሁም ሰላም ናችሁ? ቹቹ ያንተ ፖይንት እኮ ይገባኛል። ጥርስ ወንድም ያንተ ፖይንት ይገባኛል። የኛ ፕሮብሌም እንዳለን ግልጽ ነው። ግን የፖለቲካው ነው የኛ ፕሮብሌም። እኔ እንደ ሀገር እንደ ህዝብ ነው እያወራ ያለሁት። እንደ ሀገር እንደ ህዝብ ግን አሁን ሶሻል ሚዲያ ላይ እንደዚህ ሲጫወትብን እኛ መቀበል የለብንም ነው የኔ ፖይንት እንጂ ልክ ነህ። የኛ ፖለቲክስ ነው እዚህ ያለው። እነሱም እንደሚጫወቱብን እኛ እንስማማ። እስቲ አቡጊዳ ማወቅ አለብና አሁን አንተ ማለት ነው ሻዕቢያ እንዴት እዚህ ደረሰ ብለህ የሻዕቢያ ሂስትሪ ስታይ ማለት ነው ኢትዮጵያ እንድትፈርስ የሰራ ኢትዮጵያዊነት የማይሰማው ኢትዮጵያ እንድትፈርስ የሰራ ኃይል ነው። ኢትዮጵያ እንድትፈርስ የሰራው ኢትዮጵያዊው ነው፣ ሻዕቢያ አይደለም። ራሱ ኢትዮጵያዊው የኢትዮጵያ ኤሊቶች፣ የኢትዮጵያ ፓርቲ፣ የኢትዮጵያ ስታብሊሽመንት፣ የኢትዮጵያ ኤሊት ነው ኢትዮጵያ እንድትፈርስ አስተዋጽኦ ያደረገው እንጂ ሻዕቢያማ የራሱን ሀገር ነው እየመራ ያለው። እኔ ለምን ጣታችሁ ሌላ ላይ እንደመጠቆሙ ይገርመኛል። ኤኒዌይ ሌሎቻቸው ይናገሩ። እስቲ ዘ ኢምፓየር ኦፍ አክሱም አውራ እስቲ። በጣም የሰነፍ ወሬ ነው። ሻዕቢያ ነው። ቀጥል። ኢምፓየር ኦፍ አክሱም ኢምፓየር ኦፍ አክሱም ከሌለ እንግዲህ ማን ነው ሊናገር የሚችለው? ምናልባት ከኤርትራ ሳይድ ሜይ ቹቹ የኔን አካውንት በዛኛው ብሎክ አድርገውኛል። ቼክ አድርጌ ምንም እንትን አይሉም እና ብሎክ ያኛውን አንብሎክ ዛሬ በዚህ እንትን በልና እኔ ሌላ ጊዜ እንትን አንብሎክ አድርጓለሁ እና በእናትህ ብሎክ እንዳያረጉ። ኤኒዌይ ለኢምፓየር ካለ ተናገሩ። ሰላም ናችሁ? ቀጥል እስቲ። ለኢምፓየር ምን እያሉ ነው? እኛ እንድንከፋፈል፣ እኛ እርስ በርስ እንዳንስማማ ሻዕቢያ ነው የሰራው ሀገር እንዳይኖረን ይላሉ። ራሳችን አይደል ችግሩ? ለኢትዮጵያውያን የራሳቸውን ችግር ለምንድን ነው ወደ ውጭ ወደ ጎረቤት የሚያላክኩት? መጀመሪያ እኛው የራሳችን ስራ መስራት ያለብን እኛው አይመስልም? ኢምፓየር ያው የሚያሳይ ምንድነው? ኢትዮጵያ ሀገር እንዳልሆነች ነው የሚያሳየው። መልስ በራሳቸው እየመለሱት ነው እንደማይስማሙና ሀገር እንዳልሆነች ማለት ነው። ኤርትራ አይደለም እሱ የሚያደርገው። አሁን ለምሳሌ ኢትዮጵያ ከሀሴት የተመሰረተች ሀገር ናት ለኔ ማለት ነው። እኔ ሳያት ሁሉ እንትኑ ይሄ ሀሴ ምናምን የሚሉ ዝም ብሎ እንዳለ ሌላዎች እንደነ ሚኒሊክ ምናምን ስታያቸው አሁን የኢትዮጵያ ህዝብ አድዋን እንዴት ነው የሚያያት? በቃ እሱ ተዋግቶ ምናምን በቃ እሱ ሰው እንዳባረረባት ምናምን እንደዛ ከሆነ የትግራይ ህዝብ ይቀጠቀጥ። ታዲያ ከአብይ አህመድ ሙሴ ምን ያልተባለለት ምን ውሸት መሆኑን ማስመሰል ነው የኢትዮጵያ ህዝብ። አሁን ደግሞ ህግደፍን የሚጠሩበት መንገድ ማስመሰል ነው። ገብቷል ብራዘሬ? አገሪቱ የለችም። ሻዕቢያ ያደረገው ነገር ሻዕቢያ ቢከፋፍላት ኢትዮጵያን ድሮ ነበር፣ አሁን አይደለም ማለት ነው። ሻዕቢያ ያለው ፓወር ቀላል አይደለም። ገብቷል?
በጣም በተወደደበት ጊዜ ኢትዮጵያ በጣም በቃ ህወሓት ነው ጠላታችን ማን ባሉበት ጊዜ ማለት ነው ቢፈልግ ኑሮ የዛኔ ገብቷል አይደለም አሁን ማለት ነው። እና ሻዕቢያ ስለ ሀገሩ ነው የሚሰራ ስለ ህዝቡ ነው የሚሰራ ገብቷል። እንዲያውም ይሄ የአድዋ በዓል የጨለማ ቀን ብዬ ማክበር ነው የምፈልገው በየዓመቱ ማለት ነው። የጨለማ ቀን ሁለት ህዝብ የተለያየበት ምኒልክ ለኤርትራ ህዝብ የሸጠበት ይሄ በጣም ጥቁር ታሪክ ኤርትራውያን እኮ በምክንያት እኮ ነው የሚጠሉት ኢትዮጵያ ታሪካቸው ስለሚያውቁ እኮ ነው። አንድ ሰው ከሸጥከው በኋላ ካልከው በኋላ ለንጉስ እምቦርቶ አሁን መጥተው ወንድሜ ነህ ቀይ ባህር እንሰራለን አይሆንም። አገራቸው አንጸው ምርጥ የሆነ ኤርትራው የሚባል ማንነት አንጸዋል። በአሁኑ ታይም ላይ ከኢትዮጵያ ጋር ምን የሚያገናኛቸው ነገር አለ? ከአረብ ጋር ስለዚህ እንደንትን ልናየው እንችላለን ማለት ነው። የተበደለች ሴት ትዳር ይዛ አምናው ባሏን ስትኖር ባሏ ቺት አድርጎባት ክዷት ሲከዳት በቃ ትታ ሌላ ህይወት የጀመረች ወደ ኋላ ወደ ድሮ ባሏ ወደ ከዳት ባሏ አታስብም። ልክ እንደዛ ነው ማለት ነው የኤርትራ ህዝብ። በቃ የኤርትራ ህዝብ አሁን ምን መሰለ ኢትዮጵያ በጣም እንትን አድርጓል። ጥቁር እንኳን ለኤርትራ ህዝብ ለትግራይ ህዝብ ለራሱ ትናንትና አይተሃል አንተ ስንት ተጋራሉ ኢትዮጵያ በቃ በጣም እንደብራቸው አንዳንድ አሉ እንደነጻ የጻድቃን ተላላኪዎች ምናምን ባሪያ ወይም ግማሽ ጎን የሆነ እንትን እንጂ ኦሪጂናል ትግራይ አሁን እንደኔ እኔ ኢትዮጵያ አታስፈልጋትም ለትግራይ ምል ነው ለአማራም አታስፈልገውም ምል ነኝ ለጉራጌም አታስፈልገው። እንዲያውም እኛ ተገንጥለን ከኤርትራ ጋር መስራት ነው ያለብን። ትልቅ ሀገርና ትልቅ መሬት ይኖረናል። ገብቷል። ባህር ወደብ ጥጋችን ነው። በሰላም አድርገን እንሰራለን። ከወንድሞች ነገርኩህ ታላቋን ትግራይ ያልኩህ ያዛት እዚህ ጋር ነጥብ ታላቋን ትግራይ አይደለም ታላቋን ኤርትራ ይመሰርታል ከፈለገ ታላቋን ኤርትራን መሰረታለን። ኢሳያስ ወርቅ ሲም ጋር ነው የሚሆነው። ለምን ኤርትራ ይሆናል ለቃ ብለን እንደምታወራ እሱ መንግስት ኖ ታላቁ ትግራይ ተው ማሜ የረበ ማሜ እኮ ማሜ ግን ተው ዝም ብለህ ስማ ችግር የለውም። ኢሳያስ አስተዳድሮ እንትን ቢለን እንዲያውም በጣም ሀሪፍ ነው። ልንገር ቹቹ በጣም እንለወጥ ነበር። አስተሳሰባችን እንዲያውም ለሀገር ነበር የሚሆነው። ኢሳያስ ይለውጥና ጀሮዬ እንቁላል ከተለ ጣሊያንን ማለት ነው በባንድነታችን እንዴ ኢሳያስ ልማት ይችላል። ኢሳያስ ይግዘኝልን ነው እንቆሮ አስደማታው መንግስት ጀሮዬ የሰማው እናትን ፍለፊት ላይ ሲደፍርልን ነበር እንዴ እሱ ያደረገው ችግር የለውም። አብይ አህመድ ስልጣን መጣ አይደለ? እሱ አምጦ የትግራይ እንትናል ኦኬ። ግን ዋና ሁለተኛ ነገታቸው አህያ ሚሳኤል ጥለዋል ወደ ኤርትራ 14 ሚሳኤል ቀላል አይደለም። ይሄ ማለት ነው ዶንቆሮ ኤርትራዊ ላይ 14 ሚሳኤል የሚጥሉት ህዝባችን እኮ ህዝብ ኤርትራ ለኢትዮጵያ በ14 ሚሳኤል ለምን አስፈለገ? ስማ አይ በወጣ አውራ አንተ ዝም ብለህ ኢሳያስ ልማት ይችላል እያለኝ ምን ነው የምሰማው? አንተ ዝም በል እስኪ ዝም በል ይጨርስ። ኢሳያስ ልማት ይችላል ያለ የፈለገውን ይበል። ዝም ብለህ ስማው በቃ ታወራለህ። ኢሳያስ ውሸት አይወድም። እውነት ሳትናገሩ እናትዬ ትሙት አይለቃችሁ። ሀቅ ተናግረን ሚሳኤል ተጣለ አይደለ? አብይ አህመድ ኢሳያስን ጠርቶ ምናምን ድሮ በ98 ጻድቃን የተናገረው ነው። ባህር ልንስፈልገን ነበር ገብተን እነመለስ ጣላትነ ተብዬ ተመለሳሉኝ ምናምን እና ጻድቃን ሲገባ ወላሂ የሆነ ወታደሩ የኤርትራ ህዝብ አልተቀጠቀጠም ብለህ ታምናለህ? እንደ ትግራይ አሁኑ አልተደፈሩ እናቶች ሰው አልተባረረም። አይናችሁ ደስ አይለንም ምናምን የሚል ነገር አለ። መለስ እንደዛ አላለም። እኔ ትግራዋይ ነኝ። መለስ ለኔ ቀርበኛ ግን ትክክል ያለውን ነገር ነው የምናገረው። እነሱ ሰዎች ተሰምታቸዋል። እስካሁን ድረስ ነው የሚናገሩ። ይህን ያክል ኢትዮጵያ ታሪክ ይዛ ይህን ያክል ጥላቻ የመሰረተች ሀገር ኢትዮጵያውና የትግራይ ተወላጆች ከዛ አልተባረረም።
ናዝም ብለህ ተባለ አቡጊዳ አንተ ዮኒ ዝም ብለሽ በየቤት እየገባሽ አንተ ዝም በል አንተ የብልጽግና ካድሬ ምንም አታመጣም። እኛ ስንነገራችሁ ፖለቲካ ስለምናውቀው አትፍሩ። እኛ እኛ ሀቅ ነው የሚያኖረን ካሁን በኋላ ከኤርትራ ህዝብ አንተ ዝም ብለህ ማሚ አይን እንዳይወጣ በእናትህ እውነቱን ነው። የሚጨርስ እኛ ኢሴሜቲኮች ለምን ትፈራላችሁ? ለምን ትፈራላችሁ? ፖለቲካ የሚባለው ህግ አያከብርም። ከቅድም ጀምሮ አውርደው እና ስማ ዝም ብለህ ምንም አላደረገም። አየህ በነገራችን ላይ አንደኛ ይጨርስበት ማሜ ዝም በል እንዳላችሁን በቃ ለኛ እኔ አሁን የኔ እንትን አሉ እያደራጀው ነው። ይሄ ውሃ የሚባል አስተሳሰብ የሚያስብ ይሄ ብልጽግና የሚያስብ እኔ ትግራዋይ አይደለም ብዬ እንትን እያልኩ እያወጭኩ ነው። አንተ ትግራዋይ ምንድነው የሚያዋጣ እሰብ እያልኩ ነው። ኢትዮጵያ ለትግራይ የሚመራ ፓርቲ ራሱ በኢትዮጵያ የሚያምን ነው። ህወሓት ለራሱ በቀደም ነው ተስፋ የቆረጥኩት። እንዴት ስትለኝ ለምን ምርጫ ላይ አታስገቡን ምናምን ሲል ለካ ኢትዮጵያ ሁሉ ልታረጉን ብዬ የዛን ካንስል ያደረኩልን ጋር ገልቷል። ምክንያቱም የትግራይ ህዝብ በቃ ሀገር መሆን ይፈልጋል። ከፈለግነ ደግሞ ምን ሆነው ከሻዕቢያ ጋር ደስት ገብቷል። ሰሜናችን ይዘን ጉራጌ ቅርስ ግዝ የሚናገር ስበን ይዘን እስከ ደቡብ መሬታችን ቀርጸን ሴሜቲክ እናደርገዋለን መሬታችን። ስለዚህ አትቀባጠል እዚህ አንተ ለምን ታስረብሸናለህ? አቆርታት በጣም እንደምን አባቴ ነው አይደል ምናምን ነው የምትለው። ባሪያ ነህ አንተ ባሪያ ነኝ ብለህ አይደሉም እኮ ግን ማለት ቀቃይ ልጅ ከዓለም ጋር ይገናኛል። ከነ ፑቲን ጋር ከነ ቻይና ጋር በጣም ጠንካራ መንግስት ነው ኢሳያስ። የትግርኛ ወርቅ ነው ምለው እኔ ገብቷል። ጀግና የሚባለው እንደዚህ ነው። ትግርኛ ተናጋሪ አንቀጥቁጥ የሚገዛ ቻው በቃ እኔ ነኝ ተረኛው። ሄኖክ ይናገር አልተናገረም። ቹቹ ማሜ ሁላችሁም ሰላም ናችሁ? ማራታ ቀጥል። አዎ ይሄ ብዙ ሰው የሚከታተልበት ነው። እናንተ አሁን ፖለቲካ እንደዚህ ስታወሩ ቀላል አድርጋችኋል። ማውራት ያለባችሁ በደንብ ማውራት አለባችሁ። ይሄ የተጨማለቀ ሰው እየገባ ዝም ብሎ እንትን ማድረግ አይደለም። ይሄ ኤርትራም ባለው አንድ እንትን ማታከለ ሀገር ደግሞ እንደ ሀገር አድርጋችሁ እነዚህ ዚምባብዌዎች ገብቶ እያወሩ እናንተ ዝም ብላችሁ የት ነህ አንተ ሄኖክ? የት ብሔር ነህ አንተ? ጋላ መሆን አለበት። እኔ ከደቡብ ነኝ። ከደቡብ እና ደቡብ ዛሬ ሀገር አለው እንዴ? ደቡብ እኮ ሀገር አጥቷል ዛሬ አይደል? አዎ ማለት አይደለም። ቢያንስ እኛ ኢትዮጵያዊ ሁሉም ለችግር ጊዜ ቢሆንም አንድ ብንኖር ጥሩ ነው። ይሄ ኦሮሞ እንደዚህ እንትን ትግራይ እንደዚህ እንደዚህ ያሉ ምን አለ ግን አሁን ጊዜ እንደዚህ አብይ አጠገብ ጠቅላይ ሚኒስትር አጠገብ ጋር ብትሆን የምን እንዴት ከጎን እንቆማለን? ደቡብ እኮ እየጨረሰን ነው። እኔ ጅማ ልጅ ነኝ ታውቃለህ። ደቡብ በጣም ብዙ ደቡቦች አሉ። ጅማና በትኗቸዋል በሙሉ። ደቡብን አናሳ ብሎ በጣም ነው የሚንቀው። ደቡብን በተለይ ምንድነው መከላከያ ውስጥ እያስገባ ለጦርነት የሚማግደው ደቡብን ነውና እንደዚህ እየናቀን እያጠፋን ለምንድነው ከአብይ ጋር የምንቆመው? እንደ ደቡብ
ሰው ቢያንስ ሀገር ሲኖር ነው ሰው እንደ ሀገር ሀገር ከሌለ ሰው ሀገር ስላለ አይደለም ሀገር የለንም እኮ ወንድም ማለት ሀገር ማየለንም ሀገር እንድኖር ቢያንስ አንድነት ብትሰብኩ አይሻልም ወይ? ጥሩ ጥያቄ ነው። ግን አንድነት ለመስበክ ደግሞ ዝግጁነት የለም። በተለይ የብልጽግና ሰዎች የኦሮሞ ካድሬዎች ወደ አንድነት ለመምጣት የዘር ፖለቲካውን ለማጥፋት ፍላጎቱም ቁርጠኝነቱም ዝግጅቱም የላቸው። ዝግጅቱ ከሌላቸው እኛ ታዲያ ምን እናድርግ? አይ ከባድ ነው። ያው የፈራረሰች ሀገር ያው እንድፈራረስ መንገድ እየከፈታችሁ ከሆነ ታዲያ እንግዲህ ሀገር አለ ብለን ራሱ በኋላም ለማውራትም አሁን ቢያንስ ትንሽ ለማስተካከልም ለመሞከር ጊዜው ይሄ ነው። ግን ያው ሀገራችን ባታቆሹ ጥሩ ነው። ሀገራችን ባታቆሹ ጥሩ ነው። ሀገራችን ባታቆሹ ጥሩ ነው። እሺ ብረከ ኔልቀት ያለን ኢትዮጵያውያን ሻዕቢያ አሰፍስፎ ነው ያለው ታዝሎ ለመግባት ከአፈነገጠው ምክንያቱም አንድ ነገር ምነግራችሁ ይሄ እንትና በለው ኦነግ ሸኔ በለው ኦላ በለው ግንቦት ሰባት በለው ፋኖ በለው አሰልጥኖ ኢትዮጵያን ሽፍትነት ሲያለማምድ የነበረ የኛን ማዕከላዊ መንግስት ሲበጠብጥ የነበረ ማሚ አይነት ሰው እኮ ነው ያመጣብኝ። ይሁት ምን እንደሚመስል አሁን ትክክለኛው ጋላ ማሚ ነው። በደንብ ይሁት እንግዲህ ኢትዮጵያ የምትለው ቀብጤ በእናትህ አንድ እና ምንድነው? ቆይ ሀሳቤን ልቀጥል አንድ ጊዜ ቆይ ጨብጤ አንዴ እና ምንድነው? በቪዲዮ ግባ ወንድ ኮንክ በቪዲዮ ግባ እገባለሁ። አንተ ምን አልሽ? ግባ የብልጽግና ቁጣጣቢ በቪዲዮ ግባ። በጣም ማህበረ ሸበላ ነኝ። ራስን ተደብቀህ ከምታወራ በቪዲዮ ግባ። ምንድነው? ሻዕቢያ የሚባል ወንበዴ አገር አፍራሽ ኢትዮጵያን ለዘመናት ሲወጋ የነበረ ስለሆነ አሁን ደግሞ ለአማራ አዛኝ መስሎ ለትግራዋይ አዛኝ መስሎ የመጣ ስለሆነ ይሄ ኃይል አሁን ምስኪን የሆነው የትግራይ ህዝቡ አሁን ደግሞ እንደገና ሊቀልዱበት የነሱ ተላላኪ የሻዕቢያ ተላላኪዎች እዛ ላይ ጦርነቱ እንዲጀመር ስራ እየሰሩ ነው ያሉት። ይሄ ቪዲዮ ለምን ሁላችን ማለት አለብን። አንተ ዝም ብለህ አንተ ሰው በቪዲዮ ይግባል። ባሪያ ነህ እኮ ሻዕቢያ ባሪያ ነህ። ይሄ አዳምጠው ማሜ፣ እኔ እናንተ በቪዲዮ ገብተናል። እሱ በቪዲዮ ይሄ ሃይ ይሄ ሃይ ምን ትለዋለህ? ራሱ ስለሆነ መሆን የማይችል ራሱ ዮናስ ከብት ነው። እሱ በቪዲዮ ከገባ ነው አንበሳ ወርድለታል። አንተ ጀግንነቴን አሳያ። በቪዲዮ ከገባ ነው አንበሳ ወርድለታል። ይሄው በሶስት መቶ ሰው ህዝብ ፊት ነው የምናገረው። ምንድነው መሰለህ? በቪዲዮ ግባ አትደበቅ። ልናገርበት ሀሳቤን በቪዲዮ ግባ ነው። $400 ፎሎ አድርጌ ካለው ፎሎ መልስልኝ። እንደውም ከአንተ ጋር ነው ይሄ ወር የምን ጋራ የምልሰራው ሻዕቢያዎች ደግሞ እና እኔ አሁን ለትግራይ ወንድሞች የምለው ኢትዮጵያ የሚለው ስም ይዘህ የምትመጣ ቪዲዮ ግባኔ $400 ገጫለሁ። የሻዕቢያ መንግስት ሻዕቢያን ያመነ ውሃ የዘገነ ማለት ነው። ውሃ ይዘግናል፣ በእጅ ይያዛል። ሻዕቢያ ማለት ሙልጭ ሳሙና ሌባ ማለት ነው። እና ይኸውልህ ሙልጭ ልጭ ሳሙና ሌባ ማለት ሻዕቢያ ነው። እና ይሄ ሻዕቢያ ቆይ ከደንበራችን መራቅ አለበት። ከደንበራችን መራቅ የኤርትራ ህዝብ ነጻ መውጣት ገብቷችኋል? ይሄ ነው። ይሄን አጭበርባሪ ቡድን ወንድ ልጅ እኮ ተደብቆ አይፎክርም። ተሟጋች ሁለቱ ማይክ የሚባሉት ናቸው።
መጥቶ አገር ሊያፈርስ ማለት ነው። እኛ በኢትዮጵያዊነታችን ደግሞ አንደራደርም። ደንቆሮ እኛ በኢትዮጵያዊነታችን ወደ በኋላ አንልም። አሳልፈን ለሻዕቢያ ከምንሰጥ እኔ 1/4 ነው የምመጣ። መንግስት ያውጅ እንጂ ቃል ለመዳር ለስማይ መጀመሪያ መስዋዕት የምከፍለው እኔ ነኝ። መጀመሪያ መስዋዕት የምከፍለው መጀመሪያ እችን ጥሪ ከመንግስታችን ብቻ ነው የምንፈልገው። ገባ? አንተ መስዋዕት የምትከፍል ከሆነ ለምን በቪዲዮ አገባም? በመወጣበት እወጣለሁ። ገባ? እንዴ ሰዓቱና ጊዜ ያለው በቪዲዮ መውጣት ፈርተህ ጦርነት ትገባለህ? አንተ ደንቆሮ እሺ ዛገው ማነው ዛገው? በቪዲዮ ግባ በእናትህ። ይኸውልህ ስለዚህ ምንድነው የምናደርገው? ከፍት እኮ ነው ከፍት ትላለህ። ይሄ ዝም ብሎ በቃ በቪዲዮ ይግባ። አንተ እባክህ ዝም ብለህ ዳላ ዝም ብለህ በቪዲዮ ግባ ከፈለግ ሻዕቢያ የሚባል በቪዲዮ ግባ። ሄድ የለም ፕሮፋይል ሻዕቢያ ወንበዴ ታገባው ነው በቪዲዮ ይግባ። ለምን ይፈራል ታዲያ? ለምን ሰው ቲቴን ታዲዩ እዚህ ሶይሉ ስብከት ይነግረና ከብዙ ሻዕቢያ አይደል እንደዚህ ሆኖ ኢትዮጵያ ምናምን ያመነው እንደማትረባ እንደማትቀጥል አድርጓታል። ትግራይ ዝም ብሎ ነው የሚለፈልፈው። በቪዲዮ እኮ አይገባም። ዝም ብሎ ትግራይ ራሱ አይመጣም። ጦርነቱን ለመጀመር ቀላል እንኳን ቢሆን አንተ በቪዲዮ ገብተህ ይኸው እኔ ነኝ ለሀገሬ ጀግና ምናምን ብለህ በቪዲዮ አንተ ቆይ አንድ ጊዜ ለበዛብህ ትማረካለህ። ምንም ችግር የለውም። አንተ በቪዲዮ ግባና ኢትዮጵያ የምትባለው ይኸው ጉራ የነፋኸው ልጅ በቪዲዮ ገብተህ እንዲህ ብለህ ገለጽ። እሺ ይሄኛው ታች ያለው ግባ ከፈለክ አንተ በቪዲዮ የምትገቡ ከሆነ ወንድ ሆናችሁ ጉራ አትንፉ። ዮናስ አንድ ነገር ልንገርህ፣ በቪዲዮ ግባሽ። በቪዲዮ ግባ ዘመዶች። እኛ እኮ ይሄ በፌክ ፕሮፋይል እየመጣችሁ የሶቪየት ላይ ሞዴሬተር ይዘህ ትመጠመጣለህ። በቃ አቅምህን ራስን አትችልም። በቃ እድሜ ልክ እኔ ራሴን ችዬ እግዚአብሔር ይመስገን ዝም በላ። የሶቪየት ይኸው የዓለም ሕዝብ እያየኝ 288 ሰው እያየኝ በቪዲዮ ገብቻለሁ። ማሜም በቪዲዮ ገብቶ ግንባሩን ሰጥቶ እየተታገለ ነው። በእናትህ እንዴ ቁራን እሱ እንመጣለን እንዲናረጋለን ያሱ ቢላ ይዞ ምናምን አረ በቪዲዮ ግባ። ቪዲዮ መክፈት ነው። ቪዲዮ መክፈት ነው። አየሽ ይሄ ልጅ ቪዲዮ ከፈተ። ያራዳል እኔና ሄኖካ በቃ ኖርማል ከፈለግን እንተዋወቃለን። እንደ ያሬድ እንደ ሄኖክ በቪዲዮ ግቡ። ለምን ትፈራላችሁ? ከእነዚህ ጋር እኛውን ይደምሩናል። አሁን ምን ይመስላል? አሁን ፊቱ ምን ይመስላል? ትግራይ አሁን እግዚአብሔርን ያራዳ ልጅ የደቡብ ልጅ ሆነው ማንንም በላው ሰው ስለምትንቅ ነው። በየአመቱ ጦርነት ተደብቀህ ትፈራለህ። አንተ ለምን ትፈራለህ? እኔ በቪዲዮ ወጣው፣ ሄኖክ በቪዲዮ ወጣ። ለምን አንተ በቪዲዮ እንደ ሄኖክ ለምን አትወጣም? ለምንድን ነው የምትፈራው? ቆይ አንድ ነገር ልንገርህ። ቪዲዮ አስወጣቸዋለሁ። ምክንያቱም ብቻ ንገረኝ፣ እኔ እንዲወጣ አደርጋለሁ። ምክንያት ንገረኝ፣ አንተ የምትፈልግበት ሪዝን። አረ እኔ ምንም በቪዲዮ ውጡ፣ ተደብቀው አያወሩ። ከመጋረጃ ጀርባ ኢትዮጵያዊ ናቸው። አንተ ኤርትራዊ፣ እነሱ ኢትዮጵያዊ። አንተ ለምን ፈለከ? አንተ ስበል ይኸው ኢትዮጵያዊ በቪዲዮ ወጣ አይደል? ምን ችግር አለው? ኖ እነሱ አሁን እነዚህ ኢትዮጵያዊ ይኸውላችሁ ፈሪ ስለሆናችሁ ብቻ ነው። እኔ መደምደም ምንድነው ማለት ፈሪ ስለሆናችሁ እዚህ ጋር ያላችሁት ኢትዮጵያ የሚባለው አመለጠ። በቪዲዮ ግባ ሲባል አመለጠ። ኃላፊነት አይወስዱም። ሄኖክ ኃላፊነት ወስዶ እኔ ማሊያ ኢትዮጵያ ገብተህ ስትገል ነበር፣ በመርዝ በጥይት በተለያየ ነገር። ያ ጨዋታ ሆናለ ብለህ ታስባለህ? ኦሮ ኤርትራ እንዲሁም ኦሮ አማራዎች እየተደማመጣችሁ አውሩ፣ አትንጫጩ። አንተ ባለቤት ትግር ከብት ሚዩት አድርግ እስኪ። ማን ላይ ምትባል አንደቹ ምን አስራችሁ እንዳወራ ነው አይደል? ወይ ቢኒያም ወይ ሄነክ የብልጽግና እስከተናገሩ ምን አስፈራችሁ? ሁላችሁ በቪዲዮ ምንድን ነው ቹቹ ምን አልኩ? አንተ ለምን ሰው የምታስንቀው? ራስህ ተንቀል።
እሺ ተናገር። እንደው የምታወሩት ዘኢምፓየር ከሚባለው ሞዴሬተር አንሳ ወይ ስጠን አልኩ እኮ። ማንም ይባል ዘኢምፓየር አክሱም የሚለው እኔ ንጉስ ነኛ። ሴሜቲክ ንጉስ ነው የሚያስተዳድረው እኮ አባ። እንዴት ለሻዕቢያ ቀቃይ የፓስታ ቀቃይ የእንቁላል ቀቃይ ልጅ ሞዴሬተር ሰጠክ። እኛም ኦሮሞ ለኛ ቶቶ ይኸውልህ ማሜ እንግዲህ የቤቱን ህግ ማክበር አለብህ። ይሄ የሴሜቲኮች የአጋዚያን ቤት ነው። ኢትዮጵያ እናንተ ኦሮሞዎች ከያዛችኋት በኋላ ተበላሽታለች እኮ። ሰው አትሸትም። ስለዚህ እኛ ብዙም ክብር የለንም ለኦሮሞ ፖለቲከኞች። ይህን የምታውቅ ይመስለኛል። አንተንም በጅማ ልጅነት ነው በጅማ መቼስ ጅማ እኔ ጅማ ልጅ ነኝ። በዛ ነው እንትን አቅማችንን ፓወራችንን አንዴ ላውራ። አንድ ደቂቃ ላውራ። እረኛዎች እኮ እኩል ማውራት የለባቸውም። በነገራቸው አንድ ደቂቃ ላውራ። ማዳመጥ ነው ያለብህ እኮ አንተ። አሁን ባለ ሁለት እግር ከብት ቅጠል እየበላ አዲስ አበባ ከተማ ላይ ሰው የሆንክ መስሎ ሆኖ ለጥቂት ጊዜ የማን አሁን አንተ ኤኒዌይ ቹቹ አይደለ በቃ ቹቹ ሁላችሁ በዚህ መግባት ቢስላላችሁ በቪዲዮ እንደኔ ግልጽ ሆናችሁ ለሀገሩ የሚከራከር ሰው በቪዲዮ ፊቱን እያሳየ በነፃነት ማውራት ይችላል። ይህ ደግሞ አንዳንድ ጊዜ አቅምቲ የሚባል ነገር አለ። አሁን እኛ የምናስፈልጋችሁ ሴሜቲክ ሰዎች ከሻዕቢያ ውጪ። ሻዕቢያ ለእኔ ባሪያ ነው። ኢትዮጵያ 7 ዓመት ገዝታታለች እኮ ከጣሊያን አስጥላ ከጣሊያን ጋር ገጥማ 7 ዓመት ገዝተናታል። በጣም ይገርምሃል። ኤርትራ ላይ በጣም የሚያሳዝነኝ ቀለም ለመቀባት ማመልከቻ ማስገባት አለብን። መንግስት አስፈቀደ ነው። ለምን ቀለም? በጣም የሚገርም የዛሬ ስንት ዓመት ማለት ነው ደርግ ያኔ አስመራን ሲለቅ የሄደበት ታንክ እስከ ዛሬ ድረስ ያቅርጻለ። ለምንድን ነው ያ ሬንጀር ይደረግ ምናምን ሲባል ምን እንደሚል ተቀለ ዋይ ሀብዚ እዩ በደርግ እዩ ሲሄድ እዩ ታንክ እዩ ማስታወሻ እዩ ይላሉ። ቁጭ ብለው በድሮ ታሪክ ስታክ አድርጎ እየቆዘሙ የሚኖሩ እንደ ኤርትራ ላየው። በጣም የሚገርመኝ አሁን ፖለቲካ መቻሉ ነው። ዘኢምፓየር ቀድም ገባ። እኛ በኢሳያስ ብንገዛ ነው የሚሻለው። ዘኢምፓየር ኢዝ አክሱም ይልና በጣም የሚገርም ምርጥ ሻዕቢያ። አሁን እኔ ብዙ ጊዜ እዚህ ጋር ስራ ሰራለሁ ገባ፣ በሌላ ስልክ ማለት ነው። ኢሚዲየትሊ ኢንፎርሜሽን ገባለሁ ገባ። ይሄ እነሱ ምናምን የሚጽፉት የሚለቁት ቪዲዮ አይደለም። ኤቭሪ ማን የት እንዳለ እስከነ ሰፈሩ አውቀዋለሁ። እኛ በቴክኖሎጂ ነው የምንኖረው። አንድ ቀን ኔትወርክ ማለት ነው በጣም የሚገርምክ ኢትዮጵያ ሲመጡ ኤቲኤም ተደግፈ ፎቶ ይነሳሉ። ፌስቡክ ክፈትዬ በሜሴንጀር እንደውልዩ ሲሉ ውጭ ሀገር ያሉ እነ ዮኒ እኮ የኢሳያስ ዘመዶች ናቸው። የአንድ ቤተሰብ ልጆች የሚያስተዳድሯት ኤርትራ የኢሳያስ አንድ ጥያቄ ልጠይቅ ማሜ። ኦነስት ጥያቄ በጣም ረጅም ወሬ ስለማውራ ኦነስት ጥያቄ። ኤርትራ ውስጥ እንደ አንድ ቀን ማለት ነው የሆነ ኮሙናል ቫዮለንስ ምን ማለት ነው? የሆነ የአገው ሰውዬ እገሌ የሚባል አገው እንደገና ትግርኛ ተናጋሪን እገሌ የሚባል ገደለ በዘር። አሁን እኛ ሀገር ሰሞኑን ከሰማ እንደውም ያንተ ወንድም ነው አይደል እንትና ሙባረክ የሚባለው አንድ ኦሮሞ አግተው ወይ ደግሞ አንድ አማራ አግተው ሳውዲ አረቢያ በሰው ሀገር ኦሮሞና አማራ የሚል እዚህ ሶሻል ሚዲያ ላይ ፍጭት ነበር። በጣም የሚያዋርድ እንደዛ አይነት ነገር ኤርትራ ውስጥ ጥያቄ ነው ለአንተ ወይ ጥያቄ ልንገርህ። እንደነሱ የሚሸካሸክ 9 ብሔር አላቸው። ሁለቱም ሊቀንሱ ነው። አሁን ኩናማና ሀገሮ በሚባሉ አፋር የሚባሉት እንዳለ በጣም አዋጅ ነው ያደረገው የሻዕቢያው መንግስት። አፋር በሚባሉት የኢትዮጵያ አፋር አለ፣ የጅቡቲ አለ ምናምን ነገር እዛ ያሉት ልክ አንድ ናቸው። እንደ ትግራይ እና ኤርትራ በላቸው። ለምን መጥፋት አለባቸው? እንትን የኛ ነው ስለሚሉ ማለት ነው። እስከ ቀይ ባህር ነው። እኛ አፋር እንደ አፋር፣ የጅቡቲም የኢትዮጵያውም የኤርትራውም አንድ ነው ይላል። አሁን እኔ እንደ አንድ ኢትዮጵያዊ የኢትዮጵያው አፋር እስከነ ሀገሩ እስከነ ክልሉ እስከነ አዋሽ እስከነ ምናምን እኛ አፋርን ቢል ደስ ይለኛል። ችግር የለብኝም። ሻዕቢያ ግን እንን አይወድም። ምን እንዳደረገ ታውቃለህ? ሙሉ አፋርን ለማጥፋት 90% ገሎ ጨፍጭፎ ሌላውን ቀይ ባህር ውስጥ ከቶ ግን ኤቪደንስ ያስፈልጋል። ለዚህ እኔ የለኝም ይሄ ማስረጃው የምትለኝ ወይ ነው ያመጣልሃለሁ። አፋሮችን ያመጣልሃለሁ። ግድ የለም ኤርትራዊ አፋሮች ከነሱ ጋር አያወሩም። እነዚህ ይፈሯቸው። አልገባክ? በጣም የሚገርምክ
በጣም የሚያሳዝነው 9 ብሔር ነው ያለው። እስከ ዛሬ የሚገዛው ምን የሚባሉ የሆነ አንድ ጎሳ ነው፣ የኢሳያስ ጎሳ የሆነ የኢሳያስ ጎሳ ነው። ለኢሳያስ ይሄን ማሊያ እንትን ፕሮፋይል አድርጎ የሚመጡት እንዳለ የኢሳያስ ጎሳዎች ናቸው። ሰውዬ እዛ ያለ ልጅ አንተ የምትለው የዘረኝነት የጎሳ ፖለቲካ ኤርትራ ውስጥ የለም እኮ። በአንድ ኤርትራዊነት ነው የሚያምኑት። የለም እኮ አንተ የምትለው ነገር ከየት ነው ያመጣው? ሰውዬ እና 16 ዓመት ነው ኤርትራ ማሜና መድፍን ተኩስልክ በቀይ መንጣፍ ነው የምንቀበል ሲሉኝ እኮ የኔን ኃይል የሚፈሩትም ያከብሩትም የለም። በጣም ነው የሚፈሩኝ። ገባ እኔ ጥርሴን እየፋኩ አስመራ እንደምገባ ያውቃሉ። ስስብልታቸውን አውቃለሁ። ግሩፕ ላይ 16 ዓመት ነው አብረን የታገለው። ባይዘው ወያኔን ለመጣል በጣም ትልቅ ሰፖርት አድርጎኛል። ፖለቲካ እነሱ እግር ስር ላይ ነው የተማርኩት። እነሱ እግር ስር ላይ ድሮ ኤርትራ ነው የምለው የምታስታውስ ከሆነ መንድ ላይ እያንዳንዱን ስትራቴጂ እኔን ይመሩኛል። እንትን እንደዚህ ምናምን በደንብ እንታወቃለን። እናሱ የእነሱ ምሩቅ ነኝ ያልኩ በለለትኳችሁ። በቃ ጀነራል ተገለበጥኩ። ተአምር ነው እኮ የሚሆነ ማሜ ሀብዚ አለዩ ሆን ተብዬ ነ ኢሳያስ አፈወርቂ አጀንዳ ተደርጊያለሁ። ኢሳያስ አፈወርቂ መጥቶ ማለት ነው ዓለም ላይ ያለው ኤርትራዊ ሙሉ አምባሶች ቁጭ ብሎ ይኸው ከዮኒ ጋር አጀንዳ አድርገውኛል። እኔን በሌላ አካውንት እነሱ ጋር ስላለው ማለት ነው። ይሄን አይል ነው በጣም እንትን የሚለው ማለት ነው። አስመራን ብዙ አቴንሽን አትስጥ። እመነኝ አሰብን ለመያዝ አስመራን ለመያዝ አሁን አንተ ፖለቲካ ሰራው ብለህ ነው 9 ብሔር ናቸው የአንድ ጎሳ ቢሆንማ ኤርትራ አትኖርም ነበረች። 9 ብሔሮች እያቸው ኤርትራ ውስጥ እኮ በቀን ብር ትተህ የኢትዮጵያ ሕዝብ በራሱ የመሰከረው ነው። መኪና ጭኖ ሄዶ ምን ይዞ እህል ይዞ ሄዶ ሌባ የለም እንደፈለግ ነው የምትንቀሳቀስ። አሁን ታዲያ የመለሳቸው የት ቀየራቸዋል? አሁን አብይ አህመድ ስለተጣላ ከኢሳያስ ጋር ነው። ፖለቲካ በደንብ ነው የሚያውቁት ኤርትራውያን። ኢሳያስ በተለይ አሁን ስማው ዩክራይና እንደዚህ እንደምትደረግ ትራምፕ እንደዚህ እንደሚላት ከስንት ወር በፊት የተናገረው ቃላት ተዳዳምጥ። ይህም ያክል የሚያስብ ጀግና መንግስት ነው ያላቸው። ለሀገራቸው ካልኩሌሽን አድርጎ የሚያስተዳድር። አሁን ደል ልትከፋፈላቸው እንደ ኢትዮጵያ ልታደርጋት። አሁን እኔ ኢትዮጵያ እሳት ይግባባት ትቃጠል። ለትግራይ ማትረባ ኢትዮጵያ እሳት ይግባባት። እንዲያውም ድሮ ወያኔ መስራት ነበረበት። ወያኔ መወቅሰው በዚህ ነው። ኢትዮጵያን ሊገነጣጥላት ይገባው ነበር። አንተን እዛ ኬንያ ላይ ቁጭ ሊያስብልህ ነበር። የኔ ምኞቴና ሀሳቤ ህልሜ ይሄ ነበር። ማሜ አንተ አታውቅም። ወያኔ እድሜ ለወያኔ ብላችሁ ኑሮ። እናንተ ኦሮሞ ሰው የሆናችሁ የተማራችሁ ልብስ ያወቃችሁ ገባ ከሻቢያ ጋር ሄዳችሁ አታው። የሻቢያ ችግር ሁሉ ነገር የትግራይም ችግር እኛ ፈተን ሰሜቲክ ለእኛ ተውልን። የእኛ ፖለቲካ የራሳችን አለን። የራሳችን እነሱ የራሳቸው መንግስት አላቸው። እጅ ጣልቃ አንገባም። እኛ እንደተጋሩ ማለት ነው። የኤርትራ ልዑላውነት መንግስታቸው እናከብራለን። ለእኛም እንዲያከብሩን ማለት ነው። ተከባብረን እየደፈርግ 9 ብሔር ሐማሴን ናቸው። ቅድም ሐማሴን ልትላስበ ነው አንተ። ኢሳያስ አፈወርቂ ሲመታቸው ሲሰዳቸው ባንድ ነው፣ ለያይቶ አይደለም። ይብን እኩል ነው የሚያቸው። ማንም ኤርትራው ነገር አያዳላም። ኢትዮጵያ እንደ ኢትዮጵያ አይነት አስተሳሰብ የለውም። ኢሳያስ ጀግና የሆነ መሪ ነው። ቢያንስ ልዑላውነት ነፃነት ሀገራቸው አስጠብቋል። ያ ዲክታተር ልትለው ትችላለህ። እንደውም ቤኔቨለንት ዲክታተርም ልትለው ትችላለህ እንጂ ዘረኛ ነው፣ ሬሲስት ነው፣ አፋርን አይወድም፣ አካለ ጉዛይን አይወድም። እንደዚህ አይነት ነገር ሪሊ የለም። አይ ዶንት ቲንክ ሶ። መድኃኒዓለምን ብዬ እኛ በስተዳድርን ለእኛ ለተጋሩ ብዬ የት እንደርስ ነበር? አሁን ይሄ ሁላ ግፍና ህዝባችን አንከስርም ነበር። ልንገር ችቹ የአማራ ህዝብ አይቀጠቀጥም ነበር። ገብቷል? እሱ የሚሄድበት ፖለቲካል በጣም ምርጥ ነው። እንደነ ሩሲያ እንደነ ቻይና ነው። ማንም ሀገር ውስጥ ጣልቃ መግባት አይፈልግም። ስንዴ አይለምንም። ስንዴ ሲያይለምን እኮ ነው ያኖራቸዋል። በጣም ይሄን አፕሪሼት አደርጋለሁ። አንድ ቀን ለምን አያውቅም? ስንዴ ሳይለምን አሁን ኢትዮጵያ ስንዴ ስለሌለ ባህር ሞቶ ምናምን የሚለና ምናምን አፈር ትበላታለህ። ሲቸግርህ ኤርትራ ሲጥምህ ደግሞ እንደዚህ ልትከፋፍል ለምን አስፈለገ? ሙዝ በባናና እንዳለ አብይ አህመድ ብላ ሙዝ በባናና እና ያህለን ሁሉ እናውቃለን እኮ በደንብ አድርገን። ስለዚህ እናንተ ወያኔን አድንቁ። ኦሮሞዎች በተለይ እግሩን ሳሙለት። እኛ ደግሞ ኢሳያስን ነው የምናደንቀው። በአሁኑ ታይም ሆነን ስናየው እኛ ሀገር ሳንሆን ብለን የምናስበው በጣም የእኛ መንግስት በሆነ አላድል የምትመኘው ሰው
የእኛ መንግስት በሆነ ነበር የሰውዬ ብያውን አስባለሁ። ወደዛ ደረጃ ላይ ነው ወድቀን ያለ ነው እኛ እንደተጋሩ። ስለዚህ እኛን የሚያስተዳድረንና ቢገዛን ብዬ የማስበው ለወደፊት ኢሳያስ አፈወርቅ መሆን አትዘንጋ። ገንጥለን ሴሜቲክ ከኢሳያስ ጋር በፌዴሬሽን ብንተዳደር ለራሱ ይበቃናል። ጸጥ አድርጎ በቃ ሰላም ካገኘም ወደቡ ቅርባችን ነው። የግድ ባህራችን መሬታችን መሆን አለበት አይደለም የምንለው እኛ ቅርባችን እኮ ነው። ጭረን የፈለግነው ነገር መውሰድ እንችላለን ተስማምተን። ስለዚህ እንደ ኦሮሞ ከኬንያ መጣስ ለኤርትራ ልትይዛት በጣም እኮ ነው የሚገርማቸው ኤርትራዎች። ለራሱ ልብስ እኮ አታውቆ ነበር አንተ። ህወሓት እኮ ነው ሰው ያደረገ መንገድ ምናምን ኔትወርክ እንድትኖር ፖለቲካ እንድትማር። ጀውሃር ለራሱ እኮ በወያነ ጊዜ ነው የነቃ እንጂ ኦሮሞ እኮ ምንም አልነበራቸውም እኮ። ወያኔ ነው ሰው ያደረገ። እናንተ ለወያኔ ነው እግሩን መሳም ያለባቸው። እግዚአብሔር ስጥ። አብይ አህመድ ለራሱ ኢንሳ ላይ ሲሰራ ወያኔ ነው ያስተማሩት፣ ወያኔ ነው ልብ ያደረጉት። ግን ያሳደከ ውሻ ይንከስ የሚባል ምስል አለ። ነከሳቸው። የትግራይ ህዝብን ገደለ፣ ጨፈጨፈ። ትግራይ ውስጥ እያሉ ጥሩ ስበላ ነበር ብሎ በራሱ አብይ አህመድ በራሱ አንደበት ስማው። ስለዚህ እኛ ጥርሳችን ላይ ነክሰናል። መስዋዕት ትከፍሎታላችሁ። 1.5 ኦሮሞ ነው የሚከፍለው እንጂ ኤርትራ አይደለችም። ክብር ለኤርትራ፣ ለንጉስ ፕሬዚዳንት ኢሳያስ አፈወርቂ ይገዛናል ነገም። ሰላም ጋይሶች እንዴት ናችሁ? ብዙ የኦፒዲዮ ሰዎች አሁን እዚህ ጋር ምንድን ነው የሚሉት ኢትዮጵያውያን እርስ በርሳችን የምንከፋፈለው በኤርትራውያን ነው ምናምን ነው የሚሉና ኢትዮጵያ በመጀመሪያ ደረጃ ኢትዮጵያ የሚለው ስም ራሱ ከሌላ ቦታ የተሰረቀ ስም ነው። ከኑቢያ ተሰርቆ የመጣ ስም ነው እና ተሰርቆ ሲመጣ ከዛ በኋላ ኢምፓየር ኢትዮጵያን የሚባል ኢምፓየር ደግሞ ተፈጠረ። ያ ኢትዮጵያ የሚባል ኢምፓየር ለተወሰነ ጊዜ ከሄደ በኋላ በ1991 ኤርትራ አናቱን ገልብጣ ስትገለብጦ ማለት ነው ያ ኢምፓየር የሚባል ነገር አበቃ። ከዛ በኋላ ኢትዮጵያ ውስጥ ያለ ትራይባል ስቴት ነው ያለው፣ ኔሽን አይደለም ያለው፣ ትራይባል ስቴት አለ። ከትግራይ የጋራ የሚባል የሌለበት ምክንያት ደግሞ ኢትዮጵያ ኢምፓየር ናት። ከኢምፓየርነት ከዛ በኋላ ወደ ኔሽን መሸጋገር ነበረባት። ስለዚህ አሁን ያለችበት ሰዓት አሁን ከኢምፓየርነት ወደ ኔሽን የምትሸጋገርበት ነው አሁን ማለት ነው። ወደ ኔሽን ስትሸጋገር ደግሞ በትግራይ በኩል አሁን ለምሳሌ ተጋሮዎች እኛ ኢትዮጵያውያን አይደለንም፣ እኛ ተጋሮዎች ነን፣ የራሳችን ሀገር እንፈልጋለን ብሎ የታገሉ ነው ያሉ። ስለዚህ እኛ ኤርትራውያን ደግሞ የሰልፍ ዴተርሚኔሽን የህዝቦች ሰልፍ ዴተርሚኔሽን ስለምናከብር ከትግራይ ህዝብ ጎን እንቆማለን ማለት ነው። አማራዎች ደግሞ አሁን ደግሞ እኛ ከኦሮሞዎች ጋር ከ40 ሚሊዮን ህዝብ ለዘመናት የተፋጨን ከነሱ ጋር መሆን አንፈልግም፣ የራሳችን ሀገር መመስረት እንፈልጋለን ካሉ ይህ መብታቸው ስለሆነ የእነሱ ሰልፍ ዴተርሚኔሽን ነው። ስለዚህ እኛ ደግሞ ከጎናቸው እንቆማለን ማለት ነው። ወይም ደግሞ አይተን ኤርትራ ውስጥ ያለ ሲትዌሽን አይተን ህዝባችን ምን እንደሚያስብ አይተንም የጋራ የሰማያውያን ወይ ደግሞ የሀበሻ ትልቅ የሚባል አገር ትልቅ አገር ይህ አሁን እኮ ሳይሆን እንደዚህ ትልቋ ትግራይ ምናምን ሳይሆን ትልቋ ትግራይ ሊሆን አይችልም። ቢኮዝ ትግራይ የኤርትራ 1/4 ናት። 1/4 እንዴት ናት? ለትልቋ ኤርትራ በልታ ትግራይ አገር ልትሆን አትችልም። ኦልሬዲ አገር የሆነች አገር አለች። ስለዚህ ትግራይ ወደ ኤርትራ መምጣት ከፈለገች ወደ ኤርትራ ነው ሳሚት የምትሆነው። ስለዚህ ከዛ ቀጥላ ከጋሽ ባርካና ከሰሜናዊ ደቡባዊ ከሰሜናዊ ባህር የሚባል አለ ክልል፣ ከሁለቱም ከሱ ቀጥሎ ሶስተኛ ትልቋ ክልል የኤርትራ ትልቋ ክልል ልትሆን ትችላለች ማለት ነው። እንደገና ደግሞ አማራዎችና ጉራጌዎች ደግሞ እኛ ሰማያውያን ነን፣ የራሳችን ሁላችን እንደ ሀገር በአንድ ሀገር መኖር እንፈልጋለን የሚል መስማማት ወይ ደግሞ ኮንሰንሰስ ከተደረሰ ደግሞ ይታያል። እሱ የማይሆንበት ምንም አይነት አማራጭ የለም። ስለዚህ እነዚህ አሁን የኢትዮጵያ ትልቁ ችግሯ ኢምፓየር ናት። ኢምፓየሩ ፈርሰዋል። ስለዚህ ወደ ኔሽን መቀጠል አልቻለችም። ዛስ ደ ፕሮብለም። አናዘር ትልቅ ደግሞ ኢትዮጵያ ውስጥ ያለ ትልቅ ችግር ጫት ነው። ጫት ብዙ የኢትዮጵያ ሰዎች ጫት በልቶ እዚህ ጋር የሚያወሩት ነገር በኢትዮጵያ ውስጥ የተፈጠረ ያለ ትልቁ ጥፋት ጫት በጣም ትልቁ ድርሻ ይዛል። የአንበሳ ድርሻ ነው የሚይዘው ጫት እና ኢትዮጵያውያን አሁን አገራችሁ ሰላም መሆን ከፈለጋችሁ ጫት ምላችሁ ነው የምላችሁ፣ ምላችሁ ከአገራችሁ ማስወጣት አለባችሁ። ከዛ በኋላ አገር ለመስራት
ብላችሁ መጀመር ትችላላችሁ ማለት ሀገር የለም። አሁን ኢትዮጵያ የሚባል ሀገር የለም። ግን ጫት ከጠፋችሁ ይሄ ያለ ኋላ ቀርነት ከጠፋችሁ ብቻ ሳይሆን ዘረኝነት በተለይ የዘር ፖለቲካ እኮ ነው። አሁን እሱ እኮ ነው። ከዛ እኮ ነው የሚመጣው እኮ። አንደኛው ነገር ኢትዮጵያ ውስጥ ያለ ትልቁ ችግር ምንድን መሰለህ? ድንቁርና ነው። ድንቁርና አለ እዛ ሀገር፣ በጣም ድንቁርና አለ። በጣም ከፍተኛ የሆነ ጥልቅ የሆነ በጣም ድንቁርና ነው ያለ እና እኔ ኢትዮጵያውያን ይገርመኛል። ኤርትራ እንዲሆናለች በኢኮኖሚ ምናምን ይላሉ። የአንድ ኤርትራዊ ባጀት አመታዊ ባጀት የ5 ኢትዮጵያውያን አመታዊ ባጀት ነው። በባጀት ካየው የኤርትራ ባጀት 2 ቢሊዮን ነው። የኢትዮጵያ ባጀት ደግሞ 14 ቢሊዮን ነው። ለፖፑሌሽኑ ብታካፍለው የአንድ ኤርትራዊ ባጀት የ5 ኢትዮጵያውያን ባጀት ነው። በሊትሬሲ ሬት ብታይ የኤርትራ የያንግ ሊትሬሲ ሬት 94% ነው። ኢትዮጵያ ውስጥ 30 ምናምን ነው፣ 39 ምናምን ነው። በህክምና የህክምና እንትን ብታይ የህክምና አክሰስ ምናምን ብታይ ሁሌ ዳብል ነው። የኤርትራ ዳብል ነው። እና እነዚህ ሰዎች አሁን ኢትዮጵያ ውስጥ እስካሁን ድረስ ራቆታቸው የሚሄዱ ሰዎች ባንክ አይደለም ኤቲኤም አይደለም ጫማ እንኳን የሌላቸው በባዶ እግራቸው የሚሄዱ ማህበረሰቦች እያሉ ኤቲኤም ምናምን ብሎ እንደዚህ ሰዎች ሲያወሩ ይህ ነገር የሚያስረዳ ምንድን ነው? እዛ ሀገር የሀገርነት ወይ ደግሞ የህዝባዊነት የአንድነት ስሜት የለም። አንድ ሰው መኪና ሲኖረው ቤት ሲኖረው ስለራሱ ብቻ ነው የሚያስቡ ማለት ነው። ስለሌላ ሰው ባይ ዘ ዌይ ሂ ሃዝ አ ፖይንት። አሁን ለምሳሌ ኢትዮጵያ 56 ቢሊዮን ዶላር ዕዳ ያላት ሀገር 2 ቢሊዮን ዶላር ደግሞ በእርዳታ የምትኖር ሀገር ይዘ የኔ ጂፒዲ አደገ ምናምን ብለህ ከኤርትራ ጋር ልትወዳደር አትሞክር። ባለፈው IMF ያወጣው መግለጫ ብታየው ኢትዮጵያ 3 ጊዜ እድሏን እንትን መክፈል ስላልቻለች ብድሯን ከአፍሪካ 3ኛ ሀገር ነው የሆነችው ብድር የማትከፍል ሀገር ተብላ። ስለዚህ ይኸውልህ the history of Eritrea ይላል እዚህ ጋር ይኸውልህ at least 6000 years early ይላል 6000 years ጎግል ላይ የዋቅ ጫታም እዚህ ጋር ይኸውልህ ጎግል ላይ ገብተህ the early history of Eritrea ከ6000 ዓመት በፊት ነው ይላል። ከአዱሊስ ስልጣኔ ከዚህ ከሰለጠነ ህዝብ ጋር ነው የምታወራው። ከትላንት ወዲያ ከማዳጋስካር የመጣ እንደዛ ብለህ ኤቲኤም ምናምን ትለኛለህ። 6000 ዓመት ያስቆጠረ ነው ታሪክ። ሴሜቲክ ይኸውልህ አማራ፣ ኤሪትሪያ፣ ትግራይን አሁን የምናደርገው ታላቋን ኤሪትራ ታላቋን ሴሜቲክ ነው የምንመሰርተው። እንደዚህ ጥቅልል እናደርጋቸዋለን። ትግራይና አማራን ጉራጌን ጨምረን ጥቅልል አድርገን ሪፐብሊክ ኦፍ ሴሜቲክ ብለን መሰርታለን። ከፈለግ ተባል አዛጋ ምንም አታመጣም። ተዋልደው ተካብረው የኖሩ ህብረተሰቦች ናቸው። አንተ ትንሽ አታፍርም እንዴ? በአዲክሽን የምትኖር ሰውዬ አንተ እኮ ያለ ጫት አትንቀሳቀስም እንዲህ እንደዚህ ትልቁ አየው እንደዚህ ነው የምንሰራው ከሱ ጀርባ። ስለዚህ ሂስትሪ እዚህ ጋር ይነገራል። ሂስትሪ ባክ ኢን ዴይ ይላል። አትሊስት 6000 years ያረገ ህዝብ ነው ያለን። አረ እንወስዳቸዋለን። አግኝተን ነው እንዴ ደግሞ እንወስዳቸዋለን። ስለዚህ አሁን ቅድም የተናገርከው ፖለቲካ አይደለም። ጄሪካን እንደዚህ ኢሳያስ ቀለም አይቀቡም ምናምን የሆነ የእንቆቅልሽ ምንድነው የእቃቃ ፖለቲካ። አንተ ምንም የምታውቀው ነገር የለም። አሁን እኮ ታይሙ አይደለም። ትልቅ የቤት ስራ ስላለን እኛ ቀለም መቀባቱ ኢዝ ኖት ኢምፖርታንት ለእኛ። ይሄ ቢሊጭሊጭ መልበሱ ጋላ ነው። ቢሊጭሊጭ ዶሮም የሚወደው ቢሊጭሊጭ ቀለም በከለር የበዛበት ልብስ ምናምን የሚለ ሰው ጋላ ነው። እኛ ቢሊጭ ልጭ ምናምን አንወድም። ኢዝ ኖት ታይም ጊዜውም አይደለም። እኛ ሀገር እየገነባን ያለን ለጀኔሬሽን ነው ሀገር ምንገነ አይደለም። ኤሪትራ ትግራይ ውስጥ ዘር አይጠየቅም፣ ነውር ነው።
የትግራይ ህዝብ የምንወደው ከኤርትራ ህዝብ ጋር ያመሳስለዋል የሚባለው ትግራይ ውስጥ በጣም በጣም አሉ። እንደዚህ አንቺ ኬት ነሽ ምናምን አይባባሉ። ትግራይ ውስጥ ዘር አይቆጥሩም። ትግራይ ውስጥ ራሱ በባህሪ እንኳን እኔ አላየውም። እንደዛ ወደ መሀል ሀገር ኦሮሞ ምናምን ከሄድክ ነው እንጂ እንደዛ የሚባለው ትግራይ ውስጥ ዘር አይቆጠርም አይደለም ኤርትራ ማለት ነው። ስለዚህ እኛ ቀለም ላይ ምናምን ኤቲኤም ላይ ምናምን ትላለ። አገር እየገነባን ነው። we are building a nation ቶሪ እያስፋፋን እየመጣን ነው። እንውጣለን እንዲ አርገን ነው በአንድ እንጀራ ጥቅልል አርገን ምንውጥ። ስለዚህ አስብ አንተ that's why እነ ቲፒኤልኤፍ የሚጣሉት ያሉት ቶሎ ብለን ክረምቱ ሳይመጣ ቤት እንስራ ነው ጨዋታ። ይሄን እንደማ አንቺ እንደኖ መርከብ ስራ የሆነ ጥርግርግ አድርጎ የሚወስድሽ ፖለቲካ እየመጣ ነው። ሆርን ኦፍ አፍሪካ ላይ ምንም አታውቂም አንቺ። እኛ መርከባችንን ሰርተናል፣ ባህራችንን ይዘናል። ንፋሱና ማዕበሉ ሲመጣ ጥርግርግ አድርጎ ይወስድሻል፣ የቀረው ይቀራል። ዳትሶል እሱ ላይ አንተ ስለ ቀለም ታወራለህ እንዴ? ቀለም ተቀብቶ ኤቲኤም ካርድ፣ ቴሌፎን፣ ኔትወርክ በ5 ደቂቃ የሚገኝ ነገር ዩራኒየም ሸጠ የምታገኘው ነዳጅ ሰጠ የምታገኘው ነገር እሱን ታወራለህ እንዴ? እኛ we are building a nation። ይሄ አንተ የምታወራው ነገር ለእኛ ጀስት ዝም ብለን በቃ ጆሮአችን ጥጥ። እሺ አመሰግናለሁ ሁላችሁም። አይ ቲንክ 400 ምናምን ሰው ይታየኛል። እኔ ማወራው ህዝቡን በተመለከተ ሳይሆን እዚህ ጋር በተመለከቱት ሰው ስለሆነ የኤርትራም የኢትዮጵያም ህዝብ ይቅርታ ጠይቃለሁ በመጀመሪያ። እግዚአብሔር የተመሰገነ ይሁን። በሁለቱም ወገን ሆኜ የሁለቱንም ታሪክ ስለማቅ ይህን ለመመስከር በመብቃቴ ድሉን ስላገኘው አመሰግናለሁ። ቹቹ በመጀመሪያ ኢትዮጵያንን እርስ በርስ ሰድበ አሁን ጀነራላይዝ አድርገህ መስደብህ ብዙም ባይገርመኝም ግን አንድ ነገር ልንገርህ። ከአጋሜ የማይወለድ ቡዳ ነው ይባላል ኤርትራ ውስጥ። ጠይቅ ዘመዶችህን። ከአጋሜ የማይወለድ ቡዳ ነው ይባላል። ዋዳዚት ሜን ጠይቅ። በማታውቀው ፖለቲካ ላይ መጥተህ እንቅልፍህን አጥተህ ስራህን አጥተህ ጊዜን ከምትገድል እኔ ትክክለኛውን ነገር እየነገርኩ ነው። በሰፈር እንኳን አይግባቡም አይደለም በኤርትራነት። አንድ እውነት ነገር ልንገርህ። እኔ ምን ማለት ነው? ትርጉሙን ነገርን እስቲ አንተ ራስህ የገባህ አይመስለኝም። ከአጋሜ የማይወለድ ቡዳ ነው ምን እንደሆነ እየነገርኩ ያለው ቹቹ እየነገርኩ ያለሁት የማታውቀው ነገር ስላለ ነው። እንትን እያልኩ ነው። ከአጋሜ የማይወለድ ቡዳ ነው። እዚህ ጉርቲንግ ወደ ባርቲንግ ይሄ ተረት ጥሩ ተረት ነው እንጂ ቤተሰቦቼ ናቸው የነገሩኝ። ስለዚህ ጥሩ ነገር ነው እኮ ማለት ነው። ፍቅር አለ። ያ ማለት ምን ማለት ነው? አይዋደዱም ማለት ነው ቹቹ ትርጉሙ። ይኸውልህ ከጉራጌ የማይወለድ ጨዋ አይደለም ወይ? ጉራጌ የማይወለድ ንጉስ አይደለም የሚባሉ አባባሎች። ቆይ የእኔ ሰዓት ላይ ደም ይፈላል። ለምን እንደሆነ አላውቅም። አይ ቲንክ ልብን ነገሩን አታውቀውም አንተ ራስህ። እኔን አታውቅም አልከኝ፣ ግን ነገሩን ያወቅሁ አይመስለኝም። ጉራጌ የሚባል ነገር የለም በመሰረቱ። ጠይቅ። ይሄን ጉራጌ አለ የለም አላልኩም። አሁን ያልኩት በተረት ደረጃ ከእንትና ንጉስ ነው ከእንትና ምናምን የሚባለው እንደ በጎ ይሄ የሶሳይቲ እንትን እንጂ አጋመን ስለማይወዱ ምናምን። ሰዓቴን ልጠቀም። ኦኬ እሺ ተጠቀም። ወይስ ልውረድልህ? ጉራጌ ማለት ዛሬ ደረትን ነፍተህ መተህ ስታወራ ራሱ ያሳፍረኛል። እኔ እኮ ቤተሰቦች አንተን መሬት እያረሱት ነው። ምን አባት ትሰራለህ ኢትዮጵያ ውስጥ? ለምን ወደዛ አትመለስም? ድንጋይ ስለሆነብህ ነው ሄደህ እዛ የሰው እንትን ላይ እየኖርክ ያለው። ስለዚህ አንድ ነገር ልንገርህ፣ እኔ ዘመዶቼን አታሰድቡብኝ ፕሊስ። መታችሁ ዶላር በስርቆት የምትመነዝሩት አዲስ አበባ ላይ የምትሳደቡት አዲስ አበባን ሰው ሼም። ስለ በጀት ስለ ኢኮኖሚ ታወራለህ። የትኛው በጀት ኖሮ ነው አንተ ስለ በጀት የምታወራው? የትኛው ፓርላማ ኖሮ ነው? የትኛው ምክር ቤት ኖሮ ነው? እኔ ይውላችሁ በቅዱስ ሚካኤል እንደ እምነት ካላችሁ ሙስሊሞችም ከሆናችሁ እባካችሁ በአላህ ይያችኋለሁ። የሚሆነውን ነገር አውሩ። ለመሳደብ ተሰዳደቡ። ጋላ ብትለው ምን ጋላን ከዚህ በኋላ ወዴት ተወስደዋለሁ? ቀጠቀጠ እኮ በቃ ክብ ሰርቶ ቀጠቀጠ። በስትራቴጂ አሁን እየቀጠቀጠ ነው። አንዴ ሳውዲ አረቢያ ጋር ሄደህ ታለቅሳለህ፣ አንዴ ዓለምን እየዞርክ ታለቅሳለህ። ሲጀመር ዲፕሎማሲ ቢኖር ኖሮ ሲስተማቲካሊ ሳውዲ አረቢያ ጋር መሄድም አይጠበቅብህም።
ወንድ ነኝ ብለህ ስትፎክር አልነበር? እኔ ምን አባይ ያርመጠምጣል? አረብ ለአረብ ታዲያ አትታገለውም እንዴ? አንድ እውነት ነገር እንያዝ። ሀገር እንሆናለን እኛ ሴሜቲክ ነን አልክ አይደለ? ሂድ ማለመነ በቃ አጭር እኮ ነው። እኔ ኤርትራውያን በመጀመሪያ የሚጠሉት ብሔር አማራ ነው። የመጀመሪያው የሚጠሉት አማራም እጅ አይሰጥም። ካር እናንተ እየተንሰፈሰፋችሁለት ያለው ጦርነት እኔ ያሸነፈ ይግዛባይ ነኝ። የመጀመሪያው አመድ የሚያደርጉት ትግራይ ነው። አይኖ ብዙዎቻችሁ በባህር በምናምን ነው ዶች ወጣችሁ። ጂኦፖለቲክስም ምንም እንደሆነ አታውቁም። ጦርነት ቢመጣ እስከ ዛሬ ጦርነት በየ10 ዓመቱ በየ5 ዓመቱ መጥቶ ማንን እንዳወደመ ጠንቀቃችሁ ስለማታውቁ እያበዳችሁ ነው። ተሰደ የምትመጣው ኢትዮጵያ፣ የምትሳደበው ኢትዮጵያ። ለራስህ እንኳን ሼም አይዝህም። የትኛውን እንጀራ በልተህ ነው በቅጡ አላውቅም። ምን ኤርትራውያን እንጀራ ትበላለህ? ዳቦ አይደል የምትበላው? ባኔ አይደል የምትበላው? የኔ ስም እኔ ባላቃችሁ ኖሮ ይቆጨኛል። ስለማቃችሁ ግን አሁን ይሄ ትልቁ ጭንቅላቱ ይሄን የሚያህል ሰውዬ ቀኑን ሙሉ ሲከራከር ገስት ላይ በሰው ቤት ሀገር ላይ በሰው ሀገር ራስን አንዳንዶቻችሁ ግን ጥላቻችሁ የሚገርም ነው። ባይዘወይ እኔ እንደውም ብዙ የኤርትራ ደጋፊ እንደውም አልሆንኩም። እንደውም አሁን የበለጠ ደጋፊ እንደሆን እያደረጋችሁኝ ነው። ቆይ ጨብጤ አንድ ደቂቃ ስጠኝ። እኔ በጣም የሚገርመኝ ኢትዮጵያ ምናምን የምትሉ ሰዎች እኔ ታሪካችሁን እንኳን አንብቤ ያለው በጎጃም ያላችሁ፣ ወለጋ ያላችሁ፣ በሸዋ ያላችሁ ማለት አንብቤ ያለው ቸርች ኤንድ ስቴት መጽሐፍ፣ የሪቻርድ ፓንክሬስ መጽሐፍ። አብዛኛው ሲቪላይዜሽን ከኤርትራና ከትግራይ ነው የመጣው። አይጥ የምትበሉ ነበራችሁ፣ ወደ ታች ያላችሁት ጉማሬ የምትበሉ ነበራችሁ። በገዳም ውስጥ ወንድና ወንድ ማነው ወንድና ሴት አብራችሁ ሁሉ ነበሩ። ከኤርትራ መጥተው ነው ወንድና ሴት በአንድ ገዳም አይኖርም ትክክል አይደለም ብሎ ያስተማሯችሁ። በኋላ ኢዛና ሊመሰክር ይችላል ከፈለገ። ቸርች ኤንድ ስቴት ላይ ቁጭ ብሏል። ኤርትራን መሳደብ ከየት አቅም አገኛችሁ ኢትዮጵያውያን? ከየት? ኢትስ ጀስት አሜዚንግ። ኤኒዌይ ቀጥል ጨብጤ። ባኒ በነገራችን ላይ የኢትዮጵያ መሰረታዊ ችግር እንዲሁም የኤርትራውያኖች መሰረታዊ ችግር ኢንፌሪዮሪቲ እና የአይደንቲቲ ክራይስ ነው። እንደምታውቀው ኢንዲፔንደንት ፋሚሊ ምን አይነት ቤተሰብን ያሳደገ የሚለው ማለት ነው። እኔ ፍሮም ቢዝነስማን ወያኔ ቀማላም ሲመጣ እንደውም የደህዩ ደርግ ሱቃቸውን ሲያቃጥልባቸው ምናምን መርካቶ ከጉራጌ ጋር የኖሩ በጣም ቢግ የሚባል ፋሚሊ ትልቅ ድር ቁብ ያላቸው ቢኮዝ የሚታወቁ ጎሳ የሚታወቅ ካለው ማህበረሰብ ስለመጣው እኔ እንዲህ አይነት ኢንፌሪዮሪቲ ሊያሰቃየኝ አይችልም። ቹቹ ባኒ የሚባል ልጅ ከአጋሜ የማይወለድ ጨዋ አይደለም ምናምን አለ። አንዴ አጋሜ መሆን ይፈልጋል፣ ኦሮሞ መሆን ይፈልጋል። ቢኮዝ ምን አይነት ቤተሰብ ነው ያሳደገህ ነው እኮ። አሁን ያሳደገ ቤተሰብ ነው አንተን ሊቀርጽህ የሚችለው ማለት ነው እንጂ እንትን ይኖርሃል ማለት የሆነ መርህ ይኖርሃል። ፕሪንሲፕል ያለህ ሰው ነው የምትሆነው። የምትናገረው ነገር አንድ ነው ሊሆን ሀዲው ይባላል። ከሁለቱ አንዱ ነው ይባላል። ወይ ቡዳ ነህ ወይ ባሪያ ነህ ማለት ነው። በቃ ይሄ ነው እኮ ግልጽ ነው። ከአጋቢ የማትወለድ ከሆነ ወይ ቡዳ ነህ ወይ ባሪያ ነህ። ከሁለት አንዱ ነው የምትሆነው ማለት ታሪክ አንተ የምታወራው ይሄ ቸርች ኤንድ ዘ ስቴት ምናምን ስቴት ላይ የተጻፈው ታሪክ በሙሉ እምብርት ላይ የሆነ አካባቢ ላይ ካለ ጎሳ ካለው አንድ ማህበረሰብ ጎሳውን የሚያውቅ ከሆነ አባቴ ፕራውድ ሆኖ ስለ ራሱ ይናገራል ማለት ነው። እንደኔ ማለት ነው። ኢንፌሪዮሪቲ ካለ ከአፋር ነው የተደቀልኩት፣ ጎንደር ናቸው መሰለኝ ቤተሰቦቼ፣ ጎጃም ናቸው መሰለኝ፣ ሀማሴን ናቸው መሰለኝ፣ እንትን ሰራዬ ናቸው በመሰለኝ እና በደሳለኝ ያደግ ከሆነ ፖለቲካ ውስጥ ስትገባ የበለጠ አገር የምታፈርሰው በዘር ሰው የምታጋጨው አንተ ትሆናለህ ማለት ነው። ቹቹ ከተከበረ ጎሳ ከወጣህ ግን ሰው ታከብራለህ፣ ፈርስት ፕሌስ ማለት ነው። ሌላውን ታከብራለህ። ሌላው እንዳንተ ነው የሚመስልህ። መሳሳት የለብም። እንዳንተ እንዳልሆነ አሁን ያለው ነባራዊ ሀቅ አበሻ ምን እንደሚመስል እያየ ስለሆነ ሁሉም ሰው እኔን ካልመሰለ ብለህ ደግሞ ድርቅ ማለት የለብም።
ሰው በመሰለው መኖር ይችላል። ኤኒዌይ አሁን ማሜ የሚባል አለ ባለ 2 እግር ከብት ማለት ነው። በቃ የዓለም መጨረሻ ደርሷልና ንስሐ ግቡ የሚባለው ፋይናሊ የኢትዮጵያ ፖለቲካን የምናወራው በአጠቃላይ ከነማሜ ጋር ሆነ። የምስራቅ አፍሪካ ፖለቲካ እንደሞተ እንደተቀበረ ማሳያው እነማሜ ናቸው። ሉክ በዚህ ዘመን ከማሜ ጋር ቁጭ ብለን ፖለቲካ እያወራሉ በእጁ የሚፈርም ባለ 2 እግር ከብት ጋር ማለት ነው። መጨረሻችን ሆነው ማለት ነው። በጣም ነው ማዝነው እኔ ቱ ቢ ኦነስት ማለት ነው። እኔ ፖለቲካ ላለመናገር እዚህ ውስጥ ላለመግባት ሞክርና አንዳንዴ ሲደብረኝ ቲክቶክ ላይ ስመጣ ብዙ ነገር ስሰማ ፓርቲሲፔት ለማድረግ ሞክራለሁ። የሚገጥሙኝ እነማሜ ናቸው። እነማሜ ነው በረቱ ሰብስበ ውሽ እያልክ ማኖር ነው እንጂ እንዴት እንደዚህ ሰው እኮ ሙያውን ማወቅ አለብህ። ቹቹ አንድ ሰው በተሰጠው መክሊት ነው መኖር ያለ። እነማሜ ከብቶች ጋር ወስዳቸው ሲያረቡ ቦት አድርገው ቅቤ ሲሸጡ ምናምን በቃ የኢትዮጵያ እንትን ናቸው፣ ጌጥ ናቸው። አንተ ፖለቲካ ላይ ቁጭ አባቴ። ሊደርሺፕ እኮ በናቹራል እኮ አባቴ ደም ውስጥ መኖር መቻል አለበት። አለበለዚያ አንዴ ባህር ያምርሃል፣ አንዴ ሰማይ ያምርሃል፣ አንዴ ሁሉም ነገር ያምርህና ህዝብ ይዘህ ትጠፋለህ ማለት ነው። ሰው በጣም በፍጥነት እነማሜ ተሰብስበው ወደ በረት ነው መግባት ያለባቸው አባቴ። ወደ ቀድሞ ስራቸው፣ ወደ ፓስተራሊስትነታቸው፣ ወደ እረኝነታቸው ተመልሰው የኢትዮጵያ ጌጥ ነው መሆን ያለባቸው እንጂ ሰው እንዴት ያለ ቦታ ይቀመጣል? ማሚ ቻው ማሚ ብጤ ያራዳ ልጅ ልቀጥል እስኪ። አሁን ቢኒ የምትባል ሌላ እንኳን ሁለቱም የገናኙ ችግር የለኝም፣ ግን ስለ አጋሜ ስለተናገር ከአጋሜ የማይወለድ ጨዋ አይደለም ማለት ምን ማለት ነው? ስድብ የሚለ እንዴ? በትግርኛ ምን ማለት ነው? ከአጋሜ ያዘ የወለድ ሲ ጨዋ አይኮነ ነው ወይም ደግሞ ጨዋ አይደለም ማለት ወይም ባሪያ ነው ወይም ቡዳ ነው፣ ሀበሻ ፒር አይደለም ማለት ነው። አፕሪሼት ነው እያረጉት ያሉት በኤርትራ እንደዛ ከሰማ ከአጋሜ የማይወለድ ጨዋ አይደለም ማለት ወይ ሀፍ ዘራለን ጨዋነን ነው እያሉ ያሉት። ስናገረው የነበረው እኮ ነው። ኦሮሞ ይመጣል ብለን አልኮኛ ይመጣል ማሜ እንጂ ጫት እቀማለሁ እያለ ነው እንግዲህ ባረንቱማ ቢደግፋችሁ እስኪ ለምን ብላችሁ መርምሩ። ምክንያቱም ቹቹ ግዕዝ በቅኔ ያደገ ቤተክርስቲያን እየተሳለመ ይቀድስ የነበረ እንጀራ ነው የሚበላ። አንዳንዴ ለምሳሌ ኦሮሞ ጥሩ ነገር ብትነግረን ደስ ይለኝ ነበር። የኦሮሞ ነገር ለምሳሌ አቃፊ ነው ምናምን የኛ ባህል ነው። ከኛ ውጭ ወጣ አታውቁም። ወጣ ቃላችሁ ወደ ደቡብ ብትሄድ ወጣ ያውቃሉ። ይሄ ቅመሙ ምናምኑ እንዴት መቀመም እንዳለበት በርበሬ ምናምን ይታወቃል። ይሄ የኛ ባህል ነው። አሁን የባህላችን ቀምተ አንዴ አንተ ግራ የሚገባ ባለፈው ኤርትራዊ ነው ብላይ ነበር ቢኒ፣ አሁን ደግሞ ኦሮሞ እንደመጣ ይሄ እኮ ነው ግራ የሚያጋባ። ከሁለቱ ልትወጡ ትችላለህ፣ ግን ሳይድ እየያዝክ ነው። ይሲ አትሊስት ዩ ዶንት ሃቭ ቱ አሁን ኦሮሞ እንትኖች የምንነግራቸው ምንድን ነው መሰላቸው? አሁን ትናንትና
ከኢሳያስ ጋር እንትን ስትሉ ጭራሽ ስለ አንድነት ስለምናምን ስለ ሉዓላዊነት እንትን አትሉም ነበር። አሁን ግን ሉዓላዊነት ጭራሽ ሉዓላዊነት እየተባለ ነው። ይሄ ሂፖክራሲ ይባላል፣ ሂፖክራሲ። ስለዚህ አሁን ቀይ ባህር እንሄዳለን እያላችሁ ነው። ሂዱ እኮ ነው እያልን ሂዱና በቃ ሻዕቢያን ተዋጉት። ግን አትችሉትም። እኛ እየተናገርን ነው። ብቻችሁ አትችሉትም። ሂዱ እንዳለ ይጫወታችኋል። ተጫውቶ እንዳለ በ100,000 ምርኮኛ አድርጎ እንደገና ኢትዮጵያን አሸነፍኳት እያለ እንዳያደግመን ሻዕቢያ በእናንተ ምክንያት። ሁለት ሶስተኛ ስለ ኢትዮጵያ የምታወራው አንተ ቅድም የተናገርክ ሰው ኢትዮጵያ የኦሮሞ አይደለችም። ኢትዮጵያ ሀበሻ ነው እንዴ? አምደ ጽዮን ነው እኮ የኢትዮጵያ ንጉስ የመጀመሪያው። አምደ ጽዮን ኦሮሞ ነው እንዴ? አምደ ጽዮን ሀበሻ ነው። አምደ ጽዮን ጽዮን ብሎ ኦሮሞ የለም። አምደ ብሎ ኦሮሞ የለም። አምደ ጽዮን ኪንግ ኦፍ ሀበሻ የኛ ንጉስ ነው። የጉራጌው፣ የአማራው፣ የትግራዩ፣ የኤርትራው። ድሮ ጉራጌ ምናምን አማራ የሚባል የለም። ሀበሻ፣ አቢሲኒያ፣ አዚያን እና አምደ ጽዮን አባታችን፣ ጀግናው አባታችን አምደ ጽዮን በጣም የምናከብረው እንደወደው 52 ጦርነት አድርጎ አረማውያን እንድምጥማጣቸው አጥፍቶ አረቦቹን እጃቸውና እግራቸውን ቆርጦ ያባረረ ጀግና ነው። ኤርትራ አስመራ ሐማሴን ውስጥ ነበር። 2 ዓመት ተዋግተዋል ከአረቦች። በሚና በዘራ የሚባል ቦታ ሆኖ 2 ዓመት ተቀምጧል እዛ። he was defending his people። ለምንድን ነው ከዛ ከመሀል ሀገር ሄዶ ኤርትራ ተቀምጦ የነበረው? የራሱ ህዝቦች ናቸው፣ ዞሩ ናቸው። ተስፋ እየተዋጋላቸው እዛ ተቀምጦ አስታጥቆ ጠላቶችን ለብሶ ነው ወደ መሀል የመጣው ጉራቤዎችን ይዞ እና ኢትዮጵያ ከኦሮሞ ጋር ታይቶ ኦሮሞ ብሎ ኢትዮጵያ የኛ ናት ያንተም ናት ከገባ። ሰላም ጤና ይስጥልን። በድጋሚ ዜና እናሰማለን። የኦሮሞ ፖለቲከኞች ኢትዮጵያ አይደለንም ያሉ ራሳቸው ናቸው። የኢትዮጵያ ኦሮሚያ ብለው ሲፎክሩ ሲደነፉ የነበሩ ራሳቸው ናቸው። መብታቸው ምን አገባኝ? ኦሮሚያ ምድር ከሆነ ኢትዮጵያ እንዳልሆነ በራሱ የነበረን። ከዛ ሲቀጥል ደግሞ እንጀራ በላዋችሁ ምናምን የምትለው ነገር ሲጀመር ሞፈርና ቀንበር የሚሄድ ራሱን የቻለ ፕሮሰስ አለ፣ ራሱን የቻለ ሳይንስ አለ። ይህንን ሳይንስ ልታስረዱን እንፈልጋለን፣ እናውቃለን የምትሉ እናንተ እኮ በጣም ደፋር ናቸው። ተማርካችሁ ሁሉ ሞፈርና ቀንበርን በትክክል ስማቸውን በኦሮምኛ ሳጠራ ፊልድ ማርሻል አርሚ ራሱ ታመጣል። ጫት መቃሚያ የኢትዮጵያ ምድር ቀሞት ቅድም ማሜ ቀይ ባህር ላይ ጫት ጥማለሁ ብሏል። የኢትዮጵያ ምድር ቀሞ ቀይ ባህር ላይ ጫት ልትቀም እሬቻ የኢትዮጵያ ምድር ቀሞ እዛም ሄጄ አከብራለሁ ምናምን ብላችኋል። ደግሞ አሁን ሰሞኑን በጣም እያጨናነቁን ያሉት ነገር ምርኮኛ ጀግና መሆን አለበት የሚል አዲስ የሳይንስ መጽሐፍ እየጻፉልን። በቃ ጀግና በዚህ ምድር ላይ ምርኮኛ ብቻ መሆን አለበት ተብሎ መከራ እየበላን ውሃ እየጠማን ነው። በቃ ይሄን ነገር በማዳመጥ እንዴ አትሊስት ከኦሮሞዎች እኮ ውስጥ ያልተማረከ ሰው ለምሳሌ ማሜ ጦርነት ተሳትፏል። ማሜ ለምን ጄኔራል ሆኖ ይመራል? የግዴታ የተማረከ ብርሃኑ ጁላ የሚባል ሰው እንዴት እንዲመራል መከራ እናያለን። አሁን ለማሜ የሆነ 50 ድል ሰጥቷል። ለምን መሰለ? ተዋግቶ አያውቅም፣ ተማርኮ አያውቅም እና 50% ድል አለ እኔ የሚዋጋና እንግዲህ የሚማረክ ማለት ማን ይሻላል እንዴ? ጋይስ እየተሳሰብን ባን የሚባል ሰውዬ ደግሞ ሰኞ አገር ይሆናል፣ ማክሰኞ አማራ፣ ሮብ ሻዕቢያ ይሆናል። ሐሙስ ምን እንደሚታወቅ ነገር የለም። ምንድን ነው እንደዚህ የምትቃጅ አንተ 948 ቦታ የምትረዱት እንዴ? ምን እየተጣጣ የምትመጣ እንዴ? ባንዳ ምናምን ደግሞ ትላላችሁ የብልጽግና ደጋፊዎች ባልን ጨምሮ። ሱዳን የኢትዮጵያ መሬት ቆርሶ ሲል ምን አባል ምን ተናገረ? ሱዳንና የኢትዮጵያ መሬት ቆርሶ ሲል ምን አለ? ምንድን ተናገረ? ባለፈው ከሶማሌ ጋር ጦርነት ልንገጥም ነው ብላችሁ አፋችሁን ስትከፍቱ ተው ተረጋጉ እናንተ ሰዎች። እኛ ደሃ ነን። ለኤርትራም ለሶማሌም ለጅቡቲም ለኬንያም ለምስራቅ አፍሪካ ሀገር ጦርነት አውዳሚ ነው አይጠቅመንም ስልላችሁ አይ እንዋጋለን ድሮን አለን 150 ሚሊዮን ህዝብ አለ ከጀርባችን ከኋላ ከፊት ከጎናችን ካላታችን ለያላችሁ ዋስተማችሁ
ከዛ ተው ስለ እንደማትዋጉ ቁልፉ እኛ እጅ ላይ እንደሆነ አስረግጠን ተናግረን ነበር። ተዋቱት ያንን የሶማሌ ጉዳይ አሁን ደግሞ በሰሜን በደቡብ ሳይሳካ ሲቀር ወደ ሰሜን ደግሞ መጣ። እኔ ማሚ በትትና እየጠየቁ ነው ከባጫ ለበልና ከብርሃኑ ጁላ የተሻለ አንተ ትመራናለህ። ምርኮኛ ከሚመራን እድል ያልተሰጠው ያልተማረከ ንጹህ ማሚ ሊመራን ፈቃዱን መጠየቅ አለብን። ቹቹ ሳይረሳ ይሄ ጥያቄ ከሁላችንም ቀርቦለታል። ማሚ የቹቹ ፓርቲን ትተህ የጄኔራልነት ማዕረጉን መቀበል አለብን። በቃ አንተ ነው መምራት ያለብኝ። ጫተው ምን ላይ ግን ይችላል እንደምንም ቦፍ በረር ይመጣል። አሁን አንዳንዶቹ ደግሞ የብልጽግና ካድሬዎች ድሮን አለን ዱባይ ከኛ ጋር ናት ዩናይትድ አረብ ኤሚሬትስ ምናምን ብለዋል። አይ ቲንክ ሸሽተው ወጥተው በሪሞት ሊዋጉ ዱባይ ተቀምጠው ወደ አሰብ ሊተኩሱ የሆነ ተፍተፍ እያሉ ያሉት ነገር አለ። እንግዲህ ጉዳዩን ስቴዲየም ገብተን እናያለን። ግን አቤንዶ ለኔ እንድትዋጉም እንዳትዋጉም የሰሜን ህዝብ አማራ፣ አፋርና ትግራይ ቁልፉን ያጅናል። እኛ ካልተዋገን እናንተዎቻችን የትም አትሄዱም። እንደውም ሰሜን ከመሄዳቸው ሶማሌን ሲገጥማቸው አሳዩ ብቻችሁ እንጂ ኦሮሞ 50 ሚሊዮን ምንድነው 70 ሚሊዮን የኢትዮጵያ ማጆሪቲ ህዝብኛ አለ ምናምን ያላችሁ የምታስተምሩ ነገር አለ። ግን ሶማሌን እኮ ገጥማችሁ ራሱ ማሸነፍ አልቻላችሁ። ማን እንደውም እዛ ለምንዳድ ሶማሌን ጄኔራል ሆነ ምራና አሸነፈ። ከዛ በኋላ እኛ ጄኔራል ብቻ አለ ብርጋዴር ነው የምናደርገው። ከዛ በኋላ ከዛ ያው እንደምንም እየተጠራጠርን ቢሆን ወደ አሰብ ለምትዘምተው ጦርነት አንተ ከፊተኛ ከኋላ ከጎን ሆነ ምናምን ያው ብቻ መንቀሳቀስ ስለማትችል ተፍ እንላለን። ግን ሶማሌን መጀመሪያ መዋጋትና ልምድ ማካበት አለብህ። የምር ነው ይመችሽ ማለት ነው ወይስ አጋዚን አንድ ጥያቄ ልጠይቀውና አንተ ተናገራለህ። ቹቹ ልጠይቀው አንድ ጥያቄ። አንተ የኛ ተራ ነው ቹቹ። ሁሉንም ሚውት አድርግ። ኖ ወይ ሞዴሬተር ስጠኝ ወይ ሚውት አድርግ። እሺ አጋዚ ኦዞን ጀነራል አልሆንክም። ቆይ አንዴ ኦዞን መጨረሻ ላይ ለምን ተስበጠበጣው? አንዲስ ሚውት አስደርግ። ቹቹ ምን ሆነ ነው? ቹቹ ምን ሆነ ነው? ዲሲፕሊን የለም። ወይ ሞዴሬተር ስጠኝ። ሰዓት ወስደዋለሁ የምትረብሹ ከሆነ ቆይ ነው አንዴ ጥያቄ ልጠይቅ። ኖ ሳልናገር ሲጀመር ለምንድን ነው ያቆምከው? ሰዓት ይሻለናል። ቹቹ በእናትህ ትፈራኛለህ እንዴ? አንድ ጥያቄ ልጠይቀው፣ ኦዞንን አንድ ጥያቄ ልጠይቀውና ተናግራል። ትናንትና ኤርትራዊ ነኝ ስትል ነበር። አባቴ ኤርትራዊ ፍሮም ኤርትራ ዮናስ ካንተ ኤርትራዊ ነኝ ዮናስ አንተ ከብት አመሰግናለሁ። በጣም የሚያስቀኝ ጥምረት ሲጀመር በሁለት ትግሬ መካከል ላይ ገብተን አንድም ወታደር አይሞትም። ገባ? ሁለት ትግሬ መካከል ላይ አንገባም። የከባድ ንግግር ነው እኮ አልገባችሁም እንዴ እናንተ? የፈለገ ወደዛ ወደዚህ ምናምን አትፍጨርጨር። ገባ? አፋሮች በጣም ነው የሚያሳዝኑኝ። ኩነማዎች በጣም ነው የሚያሳዝኑኝ። በጣም ነው የተገፉት። ከሶስተኛ በዚህ ምድር ላይ እስከ 4ኛ ክፍል የምትማረው ሀገር የት ነው ካልክ ኤርትራ ነው። ገባክ? ከ4ኛ ክፍል በላይ የለም። ዩኒቨርሲቲ ዘግቶ ህዝቡን በድንቁርና ምናምን። ኢሳያስ አፈወርቂ እኮ አስመራ ከተማ ላይ በስሊፐር እየሄደ አብይ አህመድ ነው እኮ መጥቶ ከአንበሳ ጫማ ጫማ ይቀየረለት ጫማ ያለበሰው። ለመጀመሪያ ጊዜ በህይወቱ የሳቀው እኮ የዛን ቀን ነው እኮ። እውነት ነው እኮ ምኒልክ ያኔ እጅ እግራቸውን በሰንሰለት አስሮ ያኔ በመንገዛቸው ሰዓት ማለት ነው ከጣሊያን ጋር ገጥመን ነው ባይዘው የገዛናቸው። ባርነት ሰው እንዴት እንትን ይላል። በነገራችን ላይ ኢሳያስ አፈወርቂን የሚደግፉት እንዳለ የኢሳያስ ዘሮች ናቸው። 8 ብሔሮች ተጨምቀው ማለት ነው። በጣም ነው የሚያሳዝነው። እና እንደነገርኳችሁ ኤርትራ ላይ ኤቲኤም አታስብም። ኔትወርክ ልክ ኢትዮጵያ ሲመጡ ማለት ነው ዋይ ሀጂ ኔትወርክ መጣ ወይ እያሉ ይሄ
ኤቲኤም ፊት ለፊት ላይ ለመጀመሪያ ጊዜ ፖስት የሚያደርጉት ወደ ኢትዮጵያ ወደ ስደት ሲመጡ ኤቲኤም ተደግፈው ነው ፎቶ ቢነሱት። ኤርትራ ላይ ልንገራችሁ የኤርትራ ካፒታል የኢትዮጵያ አንድ ቡና ነጋዴ ገቢ የኤርትራ ካፒታል ነው። ያን የኢትዮጵያዊ ቡና ነጋዴ ፓርላማ የለም፣ ፍርድ ቤት የለም፣ ህግ የለም። ፍርድ ቤት በጣም የሚገርመው አሁን ለምሳሌ እኛ ኢትዮጵያውያን እኮ የፈለገ ቢሆን ላላመንበት ነገር እንታገላለን። ቹቹ መንግስትን እየረገጠ ምን እያለ ይውላል። ፋኖ ነው ጥያቄ ጠየቀ አይሆንም፣ ሄደ ገባ ወረደ ጫካ። አየህ ኦነግ ጥያቄ ጠየቀ አልፈልግም ጫካ ገባ፣ ይጠይቃል። ኢትዮጵያውያን ካልተመለሰለት ይገጥማል። ይሄ ባህሪ ነው። ይሄ ነው እኛ ኢትዮጵያውያን በፍሪደም ነው ያደግነው። ባርነት ለኛ ሞት ነው። ባይዘው እኛና ኤርትራውያን ማንግባባበት ትልቁ ምክንያት ይሄ ባርነት ገባ። ስትገዛ እጅግር ታስሮ ፈረንጅ ማለት ነው። ሞሶሎኒ ወገብ ላይ ቁጭ ብሎ የሞሶሎኒ የልጅ ልጆች እኮ ወገብ ላይ ቁጭ ብሎ ነበር ሲማሩ የነበሩት ገባ። ፈረንጆች እንግሊዞች እህል ሲበሉ እንደዚህ እያራገፍክላቸው በማራገፊያ ገባ ሻማ እያያዝክላቸው ቁጭ ብሎ ነው የሚበሉት። በባርነት ኑሮ አሁን እኮ ለአንተ ፍሪደም ነው በቃ ትልቅ ነገር መስሏል። ይሄ ለኛ ሞት ነው። ሰውዬ ኢትዮጵያውያን ሁለት ነገር አላቸው፣ ኩራትና ክብር። ወላሂ ላዚ የትኛውም ኢትዮጵያዊ በዛ ዓለምን ነው እኮ የምንበልጠውኛ። አልተገዛንም ማለት ስለዚህ ለዛ ነው የምንለምነው። ኢትዮጵያ ለማንኛውም በልመና አይደለም የሚኖሩት፣ እኛ እየለመንን ነው። የፈለገ ይሄ የመንግስቶቻችን ችግር ነው። ስማኝ በልመና አይደለም፣ ባሪያ ነው እኮ። ስለ ባርነት ነው እኮ የማወራው። 7 መንግስታት እኮ ተቀያይሮ ገዝቶታል። ከ7ቱ አንዱ እኛ ነን። 7 ሀገር የገዛት የመጀመሪያው ያ ግን እነሱ በባርነት ተገዝተው በላቲን አይጽፉም። እኛ ግን ያልተገዛን ነው በላቲን በጣሊያኖች እየጻፉ ትግረኛው አዳምጠኝ። እኔ ሰከንዴ ሰዓቴን አትውሰድ። ትፈሩኛላችሁ ሲጀመር ሁላችሁ። ትግረኛ የኢትዮጵያን ቋንቋ ነው። ግዕዝ የኢትዮጵያ ቋንቋ ነው። የሚበሉት የኢትዮጵያ ቋንቋ ነው። የሚናገሩት ታሪክ የኢትዮጵያ ነው። የትኛው የሰሩት ታሪክ ነው? እስኪ አንድ ታሪክ ንገረኝ። የጀግንነት፣ የጦርነት፣ የባህል፣ የጽሁፍ የሆነ የቀረጹት አንድ ታሪክ የኤርትራን ከነገራችሁ እኔ ዛሬ ወደ ኤርትራዊ ይሆናለሁ። የለም የሚናገሩት ሁሉ የኢትዮጵያ ታሪክ ነው። ኤርትራውያን የሚናገሩት ታሪክ ሁሉ የባርነትን የፓስታን የቀቀሉት ፈረንጅ የሚያበሉትን የሚያጎርሱትን አይናገሩም። የኢትዮጵያን ታሪክ ነው። በእኛ ታሪክ ነው የሚኖሩት። በእኛ ቋንቋ የእኛን ቋንቋ ነው የሚናገሩት። ገባ? this is fact። ሰውዬ እኔ ጀበኔ እየቃምኩ ገባለሁ። ጀበኔ እየቃምኩ ቁርሴን እኔ አስመራ ላይ እበላለሁ። ምነኝ አንድ ቀንም ስጋቱን አናታገም። በእኔ መሪነት የትኛውም ወታደር አያስፈልግም። ከትግራይ 200 ሴቶችን ከያዝኩ ገባለሁ እየተዝናናው ወክ እያደረኩ ጥርሴን እየፋቁ አያሰጉም። ይሄን አንፈልግም። ግን እኛ ኤርትራን አረ ግራ ጫትክን ቃመ ማሜ ጫትክን ብላ ጥራ አድርገህ